በማይገባችሁ ነገር ላይ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ما بعد يتكبراتشون دموجهتوچ من العالم تገኙ السلام عليكم ورحمة الله وبركاته እንግዲህ ረጅም ጊዜ ሆኗል በአማርኛ ሳልገባ ቋንቋም ጠፍቶኝ ይሆናል ምናልባት ግን ላስታውስ ሞክራለሁ በርግጥ በትግርኛ ነው ብዙ ጊዜ ነው የምናገረው መጀመሪያ በጦርነት ግን አንድ ብዙ ሳይሆን የተወሰነ በአማርኛ ማርክ ያለው ብዙ ነገር መናገር በአማርኛም እየፈለኩ ግን ብዙ ጊዜ በትግርኛ ስለምናገረው በዛ ያለፈ ሄደ ማለት ነው ብዙ ነገር አልፈዋል በኢትዮጵያ የሚደረግ ያለ ማለት ነው በትግራይ ጉዳይ የተመለከተ ማለት ነው በጦርነቱ ብዙ ነገር በመሃል እንዳለፈ በዚህ አመት ማለት ነው ግን አሁን የደረስነው ያለ ነው ብዙ ለውጥ እየታየ ነው ዋና ደግሞ ጠላታችሁ ማወቃችሁ ማለት ነው ማን ነው ዋናው ጠላት ለኢትዮጵያ እየሆነ ያለ ማለት ብዙ ነገር አልፈዋል ብዙ ነገር ተብለዋል በብዙ ሚዲያም በትግራይ ጉዳይ ይነገራል በአማርኛ እኛ አብዛኛው ጊዜ የትግርኛ የሌላ ቋንቋ ነው እንትን የምናረገው ግን ዛሬ መናገር የፈለኩት የደሩ ዘሃረሩ ስለሰማሁት በጣም ስላስደሰተኝ የሱ ንግግር ማለት ነው ብዙ ጊዜ አንዳንድ ጊዜ ሰማለታለሁ ብዙ ነገር ይናገራል አሁን የመጨረሻ የተናገረው ግን በኤርትራውያን ጉዳዮች የልብ የሚያደርስ ስለሆነ ግዴታ መናገር አለብኝ ማለት ነው ምክንያቱም አብዛኛው በትግርኛም የተናገርኩት ጠላታችን እኛ ተጋሩ ማለት ነው ዋና ጠላታችን ማወቅ እንዳለብን እኛ ብዙ ጠላት ነው የደረሰብን በዚህ አመት ማለት ነው ለህዝብ ትግራይ እንደምታውቁት አንድ አይደለም ግን ዋና ሜን ጠላት ሆኖ እየሰራ ያለ ለኢትዮጵያ ለማውደም ለኢትዮጵያ ለማፍረስ ለህዝብ ኢትዮጵያ ለሁሉም ይህን ችግር ሊያድርስ የቻለ ስፔሻሊ ደግሞ ለትግራይ ህዝብ ማለት ነው ዋና የተጎዳ የትግራይ ህዝብ ነው እስካሁን ድረስ እንደዚህ ተከቦ ማለት ነው ምግብ ሳያገኝ ውሃ ሳያገኝ እስከሚቃጠል ሰው በህይወቱ እስከሚቃጠል ደርሰዋል እኔ አሁን እናንተም ተከታታላችሁ ቢያስባለሁ መጨረሻ ላይ የደረሰ የሰው ልጅ የአዳም ልጅ የፈጣሪ ያከበረው ሰው በህይወቱ እሳት እስከሚገባ ትግራዋይ ብቻ ስለሆነ ማለት ነው ብዙ ነገር ደረሰበት ትግራዋይ በአዲስ አበባ ያለ ኢትዮጵያ በሙሉ የሚታሰር ገንዘቡ የሚወሰድ ወይ ደግሞ አምጣ እየተባለ ከእስር ቤት በገንዘብ ያልደረሰ ነገር የለም ጁንታ እየተባለ ማለት ነው እስር ቤት ገብተው እስካሁን ድረስ የትም ሀገር ተደርጎ ማያቅ ሰምተን ማናቅ በኢትዮጵያ ለትግራዋይ እየደረሰበት ነው ምን ስላደረገ ነው ምንም የበደለው ነገር የለም 17 አመት ተታግሎ ለደርግ አውርዶ ማለት ነው አውድቆ ነፃነት ይዞ መጥቶ ለኢትዮጵያ ጋር አብረን ከህዝብ ብሔር ብሔረሰብ ምንም ችግር የለብንም አብረን ኑር እኛ ዋና ፋሽስታውያን መንግስት እንጂ ሰው አይደለም ብሎ ከናንተ ጋር ሆኖ ወንድም እህት ሆኖ ተገባብቶ ጎረቤት ሆኖ እየኖረ ነበር ትግራዋይ ምን አደረገ ምንም አላደረገም በዚህ መንግስት ፋሽስት መንግስት አብይ አህመድ ሲመጣ ግን ሁላችሁ ቄስም ሼኽም ትልቅም ትንሽም ወጣትም ሴትም ወንድም አሮግ ሁሉ ተሳትፎ ማለት ነው ለትግራዋይ እንደዚህ አደረሰበት ማለት ነው ስለዚህ ቢሆንም ከናንተ ጋር 27 አመት ተቀምጦ አገሪቱ ኢትዮጵያ የት እንዳደረሳት
አሁን ሁሉ እየተናገረ ነው በራሱ ትግራዋይ ለኢትዮጵያ ምን አይነት ስራ እንዳቀረበ ምን አይነት ህግ እንዳስቀመጠ በዓለም እንድታወቅ ያደረጋት ኢትዮጵያ በረሃብ የምትታወቅ ሀገር የነበረች በፊት ማለት ነው እኛ እዚህ ተሰድደን ውጭ ሀገር ራሱ ኢትዮጵያውያን ካልናቸው የረሃብ ሀገር ነው የሚሏት የነበር የረሃብ ሀገር የችግር ሀገር በአጭር ጊዜ ግን በ30 ዓመት የማይሞላ ጊዜ ግን ያልተደረገ ነገር የለም ኢትዮጵያ እናንተ መቼም መካድ ትችላላችሁ ግን የተሰራ ስራ አሁንም የወጣችሁ ምንም ማድረግ አልቻላችሁ መንገድም እንቀይራለን ብላችሁ ፎቅም እንቀይራለን ስንቅ ብላችሁ ምን ብላችሁ ያላላችሁ ነገር የለም ግን ሊሆን አልቻለም አሁን እንደገና በልቅሶ እኛ ትግራይ እኮ ኢትዮጵያ ናት ትግራይ እኮ ዋና ናት እየተባለ እየተለቀሰ ነው አሁን እንዴ አሁን ችግር ስለመጣባችሁ ነው አሁን የምታለቅሱበት ለትግራዋይ የት ነበራችሁ አንድ አመት ተኩል ህዝብ ትግራይ ይህን ሁሉ ችግር እየደረሰበት በድሮን እየተገደለ በረሃብ እየተገደለ 120 ምናምን ሺህ ሴቶች ተደፍረዋል ልጆች እየተገደሉ ሰው እጅና እግሩ እየተቆረጠ በተከዘ እንዴት ሰው እንደ ታስሮ እንዴት እንደሆነ ታቃላችሁላችሁ መንግስታቸው ራሱ አልካደም ስለዚህ አሁን ምን ስለሆነ ነው አሁን እንደዚህ የለቅሶ እኛ አሁን በርግጥ ትግራዋይ ልቡ እንትን ነው ምናልባት አሁን እናንተ ስታለቅሱ ምናምን በቃ ሊረሳ ይችላል ለምን ሁሌም የሚጨፈጨፈው ትግራዋይ ችግሩ ስለሚረሳ ነው ከድሮ ሀጻውያን ጀምሮ እስካሁን የሚጨፈጨፈው ትግራዋይ ምን ስላደረገ ነው ምን ከማንንም በላይ ግን ስራ ይወዳል ከማንንም በላይ ሰው ያፈቅራል ከማንንም በላይ በታችነት ይኖራል እንጂ ምንም ሌላ ነገር ያደረገው የተለየ ከሌላ ሰው የለም ስለዚህ እስካሁን ድረስ ሌላ ስም ተሰጥቶ ጁንታ ተብለን የኖረ ትግራዋይ በሁሉም ቦታ እየተሰቃየ አሁን ተመልሳችሁ ያለቀሳችሁንም ለምን እንዳይፈረድባችሁ በውጭ ሀገሮች አሁን ትግራይ እኮ ኢትዮጵያና ህዝብ ትግራይ እኮ ተበድለዋል አሁን እኮ ምናምን እየተባለ አሁን እየተነገረ ነው በጣም ነው የሚያሳዝነው ስንት ችግር እንደደረሰበት ትግራዋይ ታቃላችሁ እናንተ የምታውቁ አይመስለኝም በርግጥ የሚያቅሰው ይኖራል ግን አብዛኛው ህዝብ ግን አንድ ቀን ሰልፍ ወጥቶ ኢትዮጵያ በሙሉ ወጥቶ ወይ 1 ሚሊዮን ወጥቶ ወይ 2 ሚሊዮን ወጥቶ በሰልፍ ቢወጣ እነዚህ የኛ ወንድማሞች ናቸው ለምንድነው እንደዚህ የሚከሰትባቸው ለምንድነው በረሃብ እየሞቱ ያሉ ተብሎ ኢትዮጵያ ህዝብ ይወጣ እኛ ወንድማሞች ቢሆን አሁን መልቀሱ አያስፈልገንም ነበር መንግስትም ያቆማል ምክንያቱም የህዝብ ይሰማል ግን ምን አገባኝ ተብሎ በየራሱ ሀገር ሲደርስ ግን ሌላ ተነገረ ወገኔ ማለት ጀመረ እኔ ራሴ አስተውሳለሁ መጀመሪያው ቪዲዮ ወጥቼ ስናገር አንቺ ዘረኛ እየተባልኩ ነበር እነዚህ ሙስሊሞች በሙሉ ኢትዮጵያ ሙስሊሞች በቪዲዮ በውስጥ ሲልኩልኝ አንቺ ዘረኛ እንዴት ብለሽ ለህወሓት ደግፊያለሽ እንዴት ብለሽ ምናምን እያላችሁ ስንት የሚልክልኝ የነበረ ሰው በራሳችሁ ፋንታሲ ደርስ ግን እንደሱ አላላችሁ ዘረኛ መሆን በእስልምና የሚለው እኔ ከሌላ ዘር በልጣለሁ ስትል ነው እንጂ ወገኔ ዘመዴ ቤተሰቤ ስትል ዘረኛ አይደለም የሚለው ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ እስልምና ሲመጣው ለወገንህ ንገር ነው የተባለ መጀመሪያ ለወገንህ አድን ለወገንህ ዳዕዋ አድርግ ለህዝብህ ዳዕዋ አድርግ መጀመሪያ የኃላፊነት የተሰጠ ለህዝብ ነው እንጂ ሌላ ህዝብ ሄደ ንገር አልተባለም ስለዚህ እኛ ደግሞ የራሳችን ህዝብ የራሳችን ቤተሰብ እንደዚህ ችግር የወረደው እናንተ ግን ዘረኞች እያላችሁን ነበር እኛ ዘረኞች አይደለንም ትግራዋይ ዘረኛ ሆኖ አያውቅም የሚገርማችሁ ቋንቋ ራሱ የሌላ ቋንቋ ትግራዋይ ነው ለምዶ የሚናገረው ለምን ከሁሉም ሰው መግባባት ስለሚፈልግ ከሁሉ ሰው ስለሚከባበር ስለዚህ እናንተ ትግራዋይ እንደዚህ ይሁን ሁሉ አመት ከናንተ ጋር ሰርቶ አብሮ ከናንተ ጋር ኑሮ በአንዴ ስትሸጡት
ሌላ ሰው ይሻለናል፣ ኤርትራውያን ይሻሉናል ብላችሁ ኤርትራውያን ኢትዮጵያ ስታስገቡ ምን ተከሰተ? አሁን ዶሩ የሚናገረው ያለው ያ ነው። እኔ ትንሽ ለኔ እንትን ያደረገኝ አልገረመኝም። እኔ ስለማቅ በዛ ሁሌ ስለምናገር ማለት ነው። ኤርትራኖችም ደስ አይላቸውም፣ ምክንያቱ ሐቅ መስማት ስለማይፈልጉ ማለት ነው። ስለዚህ በአሁኑ ሰዓት እኛ ሐቃችን እየወጣ ነው። ለምን ሐቅ ይዞ የሚታገል ሰው ሁሌ ያሸንፋል። ህዝብ ትግራይ ደግሞ መጨረሻ ላይ ያሸንፋል። ታያላችሁ። ይህን ሁሉ ኃይል መጥቶ ሲመታው እስካሁን ድረስ ብዙ ሰው ሞተዋል። ብዙ ሰው እየተራበ ነው፣ እየሞተ ነው። ግን እስካሁን ድረስ ግን እየኖረ ነው፣ እየተታገለ ነው ከዜሮ ጀምሮ። እናንተ ሁሉ ፋብሪኬት የሆነ ታሪክ ይዛችሁ ስትመጡ ህወሓት እንደዚህ ያደረገች በሰሜን እዝ ነው በምን እዝ ነው ስትሉ ሁሉ የውሸት የሆነ መጨረሻ ላይ ታወቀ። አንድ ሰው እኮ አንድ ሀገር ሲባል አገሬ ለማለት እኮ ሁሉም አንድ ሲሆን ነው። አንድ ከአንዱ ሳይበልጥ ሲሆን ነው። ስለዚህ እኔ ያ መልእክት ምልከው ለብሔር ብሔረሰብ ነው ዋና ምልከው ማለት ነው። ቢሆን ደግሞ ማን ነው ዶሩ ዘሃረሩ ማመስገን ፈልጋለሁ። ምክንያቱ ረጅም ጊዜ ሆነዋል ከተናገረ በዚህ ለህዝብ ትግራይ ድምጽ ሆኖ በፊት ይሳደብ ነበር ምናምን ይላሉ አቃለው። ግን በአሁኑ የሚያደርገው ሰዓት ግን ለሰላም ብሎ የሚሰራው ያለው በጣም ማድነቅ ፈልጋለሁ። አሁን ደግሞ በኤርትራኖች ጉዳይ የተናገረው ዋና እሱ ነው። ለኔ ያሳበኝ መናገር የፈለኩት ምክንያቱ ለኛም ራሱ ዋና ጠላት ሆኖ መጥፋት አለባት ተጋሩ መጥፋት አለባቸው ከምድር ገጽ ብለው የሰሩ ያሉት ኤርትራኖች ናቸው። ኢሳያስ አፈወርቂ የራሱ ወታደር የሱ ደጋፊዎች ከኢትዮጵያውያን አብረን አንድ ንሁን ብለው የፈለጉ የኛ ቦታ ይዞ እነሱ ተጋሩ ለመሆን እነሱ ሊተኩን ነው የሚፈልጉት። ኤርትራ በፊት ሳትበለጽግ ስትቀር ማለት ነው በኢሳያስ አፈወርቂ የሞት ሀገር የረሃብ ሀገር ሆና ስትቀር ማለት ነው በራሳቸው ፍላጎት ከኢትዮጵያ ተለይተው አገራቸው መልማት ያልቻሉ ሰዎች በኢትዮጵያ ፖለቲካ ገብተው አሁን ኢትዮጵያ ተቀጣጥረው ብላክ ማርክ የዶላር ይዘው የደህንነቱን የምናምኑ አገሩ ብልሽት ያደረጉት ኤርትራኖች ናቸው። በፊትም ኢሳያስ ማነው መለስ ዜናዊ ሲያባራቸው ያለ ምክንያት አይደለም። በእርግጥ ሁሉ ኤርትራዊ አይደለም ከኢትዮጵያ የተባረረ፣ ግን አስፈላጊ ሰዎች የተባረሩ ለዛ ምክንያት ነው። ምክንያቱም እነሱ ኢትዮጵያ ሁሌ ልትፈርስ ነው የሚፈልጉት። አሁንም ኢትዮጵያ አፍርሰው ኤርትራ ሊያለሙ ነው የሚፈልጉት። ሰው ምን አለበት ራሱ ለምቶ ሌላ ሰው አብረን እንልማ ቢል ምን ችግር አለበት? ለኛ ተጋሩ ከኢትዮጵያ አውጥቶ ራሳቸው ሊቀመጡት የፈለጉት ለምን? ይሄ እኮ በጣም ክፉ ስራ ነው። እና አሁን ደግሞ እናንተ የመረጣችሁ እነሱ ይሻሉናል ብላችሁ መርጣችሁ ለትግራዋይ ጅንታ ብላችሁ እንጂ እኛ እኮ ከኤርትራኖች በብዙ ነገር የሚያገናኘን አለ። ግን በቃ ያ ጥላቻ ያ ክፋቱ ለትግራዋይ ከድሮ ጀምሮ ነው፣ ከታሪኩ ከድሮ ጀምሮ ነው። ትግራዋይ ግን ትዕግስት አድርጎ እስካሁን ድረስ በእነሱ ተናግሮ አያውቅም። እነሱ ክፉ ያረጉናል ብሎ ተናግሮ አያውቅም። በትዕግስት እየኖረ ነበር። ወንድማሞችንም ብሎ እየኖረ ነበር። አሁን ግን ሄሎ ሰላም አለይኩም። ዛሬ የአማርኛ ፕሮግራም ገባ ሰማው። እንዴት ነህ? በዛ ማስገባት ይችላል። ኢንቫይት እኮ ብዬ ጠይቄ ነበር። በቪዲዮ ኦኬ። በድምጽ ነው እዛ ካደረኩ በቪዲዮ ድምጹ ይሆናል። ግን እንሞክረው በዛ ከፈለክ። እሺ ሞክሩ።
እስኪ የት አለ አንድ ኦኬ እዛ አንድ አልከኝ እሺ ልክልሃለሁ ግባ ይታያል ደም ጥሩ አጋጣሚ ነው ተቀበለው ልክልሃለሁ አህመድ ልክልሃለሁ ተቀበለው ያ ኦኬ ጥሩ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም እንኳን በሰላም መጣ አይ ጥሩ አጋጣሚ ነው እንዴት ነህ ጥሩ አጋጣሚ ነው እንዴት ናችሁ አልহামዱሊላህ ሰላም ነህ ሰላም ነው ሰላም ረጅም ጊዜ ሆኖ በአማርኛ ሳልገባ ረጅም ጊዜ ሆኖና ዛሬ የደሩ ዘሃረሩ ስሰማ በኤርትራኖች ጉዳይ ግዴታ መግባት አለብኝ ብዬ ነው እንዲያውም አማርኛ ረስቼዋለሁ ግሬለው አመሰግናለሁ እኔ ደግሞ ያው ትንሽ ለየት ያለ ለሰጣችሁ ፈልጌ ነበር የኤርትራ እንደዛ ያዙትና ያ በተጨማሪ ሌላ ሐሳብ ለመናገር ፈልጋለሁ ያው ከዚህ በፊት ያቆኛል እነደሩ ራሱ ሳይጀምሩ በፊት ለትግራይ ንጹሃን የምንታገለው ሰው ነበር ያው ማንንም ያቃል አብዛኛው እርሶም ያቃሉ አብዛኛው እንደውም በኦሮሞኛ ነው የሚናገረው እኔ ቋንቋ አያስፈልግም በማንኛውም ቋንቋ መትግል ከሆነ ምንም ችግር የለውምና እኔ በኦሮሞኛ ስለማወራ ነው አብዛኛው የትግራይ ህዝብ ስለ ኦሮሞኛ ስለማይሰማ እኔ ግን ያው እርሶ ስለሚያውቁ አቃለው በፊት እኮ እንግዳ የሆነ መጣ ነበር አዎ እኔ ፔጅም ይመጣሉ የእርሶ ፔጅም እየመጣና አውራ ነበር መናገር ለአላህ ነው ወይ ለፈጣሪ መናገር ነው ይሄ አንደኛ ሁለተኛ እኔ ብዙ ጊዜ ኤርትራ ህዝብ ያው በሂስትሪም በምኑም ውስጡን የምታውቁት ያው የትግራይ ህዝብ ነው ታሪካዊ ጠላት ይሁን ምን ይሁን የሻዕቢያ መንግስት ይሁን የኤርትራ ህዝብ ይሁን እኛ ዲፕሊ ውስጡን አናውቀው እኔ ግን አንድ የምናገረው ነገር አለ ከኔ እኔ አሁን እንደ ኢትዮጵያዊ ማለት ኢትዮጵያዊ ሆኜ ራሴን ስመለከት ማለት ነው በትግራይ ላይ የተደረገው ጭፍጨፋ ግድያ ተጠያቂው የኢትዮጵያ ህዝብ ነው የምለው የኤርትራ ህዝብን አልወቅሰው የራሴን ነው ለምን ብትሉኝ ለምሳሌ ትግራይ እንደ ኢትዮጵያ ከሄድን ማለት ነው እንደ ኢትዮጵያ ምናስብ ከሆነ እንደ ኢትዮጵያ ዳር ድንበር የኔ ነው የሚል ሰው ካለ እኔ ኢትዮጵያዊ ነኝ የውሸት ኢትዮጵያዊ ወይ ልሙጡን ይዞ ወይ ባንዲራውን ይዞ ኢትዮጵያ ሀገሬ ምናምን እሱ አይደለም ሪያሊቲው መሬት የተቀመጠው ከቲፒኤልኤፍ ጋር ለምሳሌ ግልጹን እየነገርኳቸው ልሂድ እስቲ እንዲገባቸው ማለት ነው ከቲፒኤልኤፍ ጋር ሰው ሊጣላ ይችላል በሐሳብ ላንግባባ እንችላለን በጦርነት ላንግባባ እንችላለን ብዙ ነገር ላንግባባ እንችላለን ልንጠላው እንችላለን የትግራይ መሬት ግን የኢትዮጵያ መሬት ነው የትግራይ ህዝብ የኢትዮጵያ ህዝብ ነው በባዕድ ሀገር አንፈልግም ብሎ የሄዱትን ህዝብ ማለት ነው የኤርትራ ህዝብ አንፈልግም ኢትዮጵያን አንፈልግም ኡፍ ብሎ ጥሎ ነው የሄዱት ያ ግን መጥቶ እርሶ ያዩበት አንግል ሌላ ሊሆን ይችላል ታሪካዊ ጠላት ወይም እናንተ ውስጥ ነው በዛም እናገራለን ችግር የለም ያንተ አስተያየት ከዛው ተናገርና እኔ ደግሞ በትግርኛም ብዙ የምናገርበት ምክንያቱ አሁንም ያመጣሁት ራሱ አርስት ካየኸው ኢትዮጵያ ብሔረሰብ ጠላቱ እንኳን አወቀ አሁን ያወቀ ነው ማን ጠላቱ እንደሆነ ማለት ነው ለኛ ጠላት አድርጎ የቆየ ለትግራዋይ አሁን ግን በራሳቸው ማን ጠላታቸው ማን ነው ክፉ የፈለጋቸው ያወቁ ናቸው ስለዚህ እኛ እንደ ኢትዮጵያውያን ነው ራሳችን ሁሌ የቆጠር ነው የነበርን በፊት ይሄ ጭፍጨፋ ሳይመጣ ትግራዋይ ከማንንም በላይ ኢትዮጵያዊ ሆኖ ነው እኛ ምንም ሌላ ሐሳብ እንዲሁም እናንተ ኦሮሞ
ከየት ነህ ስትባል ኦሮሞ ነው የምትለው እኛ ግን እስከ ኢትዮጵያው ብቻ ነው እያልን ነበር ኢትዮጵያው ሆነን ከትግራይ እንል ነበር ምክንያቱ ከድሮ ጀምሮ እንደምታቅ ኢትዮጵያ ለኛ አገራችን ሆና ሊሰማን አላደረጉንም በፊት ሁሌ ጭፍጨፋ አለፈ እና የመጨረሻ 30 አመት ግን መስሎን ነበር ለካኛ አንድ ህዝብ ነን ኢትዮጵያ የሁላችን ናት እስኪ አብረን መኖር እንችላለን በቃ ስንት ህልም የነበረን እና ይሄ በፊት የነበረ ስሜት ነው ለዛ ነው ደግሞ እኔ ፕሮግራም ዛሬ የምናገረው በማን ነው ጠላት በመሃል ያለ በዚህ ህዝብ ገብቶ በኢትዮጵያ ገብቶ የሰራ ያለ ማን እንደሆነ ሁላችን ማወቅ አለብን የፈለገ ይምጣ አሁንኛ ኢትዮጵያውያን ነው የምንቀጥለው ወይስ እንደ ትግራይ እንቀጥላለን አልታወቀም ገና ነው እስከዛ ድረስ ግን አትሊስት ወላ መላየት ቢመጣ ራሱ ከኢትዮጵያውያን በጥሩ መላየት ነው ያለብን አብረን የምንኖር ከሆነ ደግሞ አላህ የጻፈው አይቀርም ምን እንደምንሆን አናቅም እኛ ግን ማንንም ትግራዋይ ብትጠይቀው ግን አሁን በቃ ሀገር ሆኖ ለበራሱ መኖር ነው የሚፈልገው ፍላጎቱ ማለት ነው ፍላጎት ስላለ ገብቶኛል ወደ ፓርቲኩ መጣለው እኔ እኮ ኤርትራ ሳይሆን ሻዕቢያ መንግስት የሱ ትልቁ እርካታ ኢትዮጵያ እንድትበታተን ነው እሱ እንመጣበታለን መጀመሪያ ራሳችንን መውቀስ አለብን መጀመሪያ በአድ ለምን እንወቅሳለን እንደ ኤርትራ እኮ ኢትዮጵያ አይደለችም በቃ አሜሪካ ወይንም ካናዳ ወይንም ስዊድን ወይንም ኬንያ በላት በቃ ውጭ ሀገር በላት ጎረቤት ይሁን እንጂ ውጭ ናት በቃ ኢትዮጵያ አይደለችም የራሷ ህገ መንግስት ያላት የራሷ ባንዲራ ያላት ሉዓላዊ ሀገር ናት እኔ አሜሪካና ኤርትራ ወይንም ኤርትራና ሱዳንን ወይንም ጀርመንና ስዊድንና ኤርትራን አለያቸው ሀገር ናቸው በቃ ራሳቸውን የቻሉ ሀገር ናቸው በቃ በዚህ ዓለም ላይ ያሉ ሀገር ናቸው እኛም እንደ ሀገር በአድ ወታደር መጥቶ የትግራይን ሴት ሲደፍር ዳር ድንበራችንን ጥሶ 3 አመት በምግብ እንደዚህ የትግራይ እናቶች ሲያልቁ እንደ ቅጠል ሲረግፉ ከመጠን በላይ ቃላቶች ማለት ነው አሁን ቀንሷል በጥቂቱ ማለት ነው ሰው ተሰጥቶ ሊሆን ይችላል ወይንም ለፖለቲካ ሊሆን ይችላል አላወቅም አይ ዶንት ኖ ይሄ ሁሉ ሲደረግ እንደ ኢትዮጵያዊ እኔ ኢትዮጵያዊ ሆኖ አፈርኩኝ በቃ ማለት እኔ አሁን ኢትዮጵያዊ ማለት አፈርኩኝ ለምን በባዕድ ሀገር ምስኪኑ አሁን እኮ የቲፒኤልኤፍ አባል ከሆነ አንደስ ኦኬ እሺ ወይንም ወታደር ምናምን ህዝብ ምንም ያልበላ ምንም 27 አመት ተጠቃሚ ያልሆነ እንደ ህዝብ 6 ሚሊዮን ወይ 10 ሚሊዮን ህዝብ እንዲህ አይነት ግፍ ሲደርስበት በጣም እኔ ጥፋተኛ ብዬ እንትምለው እኛዎችን ነው እኔ ኢትዮጵያ ህዝብ አብሶ የኢትዮጵያ አክቲቪስቶች ዩቲዩበሮች ካድሬዎች እንደ ህዝብ የኢትዮጵያን ህዝብ ነው ወቅሶ እንጂ የኤርትራን ህዝብ አልወቅስም ኤርትራ ህዝብ ሀገሩ አይደለም አለ ይወቀሳል ለምን ብትለይ ምክንያቱ ከመጀመሪያ ቆይ ከመጀመሪያ በ27 አመት ማን ነው ውስጥ በማን ነው ኢሳት ቲቪ የሻዕቢያ የከፈላቸው ይሁን ሁሉ ተቃዋሚ የነበረ ኤርትራ ላይ እየሰራ የነበረ ትግራዋይ እንደሊጠላ ያደረገው እኮ ኤርትራ ነው ምንጩ ከየት የመጣ ትግራዋይ እየሰራ ከሌሎች ኢህአዴግ ሆኖ መንግስት ሆኖ ብዙ ነገር ስራ እየሰራ ያለ በጠላት ሆኖ እየጠበቀ እኮ ኢሳያስ መቼ ነው ቻንስ እየጠበቀ ነበር እንጂ አሁን አይደለም ፕሮግራሙ የጀመረው ከድሮ ጀምሮ ነው እንዴት ብሎ ለኢትዮጵያ ለተጋሩ ለወያኔ እንደማፍረስ አሁን አይደለም ያሰበው ስለዚህ ኤርትራኖች ከመጀመሪያ እስከ መጨረሻ አሉበት ገብተዋል እነሱ ገባህ አባባሌ ለዛ ነው እኛም አሁንም መጀመሪያ እነሱ ምንድነው ታርቀን ተብሎ ሰው ሲጨፍር ሲደሰት ማለት ነው በተጋሩ ጥላቻ የፈጠረ ኢትዮጵያ ላይ ደግሞ ኤርትራኖች ናቸው ሻዕቢያ ናቸው ማንንም አይደለም ምክንያቱም ታውቃለህ ሌላ ህዝብ እንደ ህዝብ ሆኖ አብሮ እየኖረ ነበር ሰላም ሆኖ እየኖረ ነበር እንዲሁም ተግባብተዋል ያ ኦኬ አሁን እዚህ ጋር የኢሳያስ ጥላቻ የተጋሩ ጥላቻ አይደለም የኢትዮጵያ ጥላቻ ነው
እኔ አሁን እዚህ ጋር ኮኛ ራሳችንን እኮ እንውቀስ ኤርትራን እንደ ሁለተኛ እናርግ ያልኳችሁበት ምክንያት የኢሳያስ ጥላቻ ተጋሩ ቢሆን ከተጋሩ ጋር ብቻ ነው ግጭቱ ከተጋሩ ጋር አይደለም የኢትዮጵያ የሱ ችግር መጀመሪያውንም ኢትዮጵያን መጨረስ ወይ መበታተን ነው ለምን ንጹሃን ምን አደረጉ ማለት ኢትዮጵያ ንጹሃን ነው ትግራይ አይደለም በቃ ኢትዮጵያ እስከሆነ ድረስ እኔ ሞያሌም ባድመም ያለ ጋላፊም ያለ ኢትዮጵያዊ ነው አሁን እንደ ኢትዮጵያዊ ነው የምናወራው ስናወራ እንደ ኢትዮጵያዊ ሆነ ማለት ነው አንድ የኢሳያስ ወታደር ገብቶ የኢትዮጵያን እናቶች ሲገል ምስኪኑ ሲገል ቲፒኤልኤፍን አይደለም ቲፒኤልኤፍ እንደራሱ የታጠቀ የራሱ የቻለ እንደ ወንድ እየተዋጋ ያለው ራሱ እየተከላከለ ያለው ህዝብ ነው ህዝብ ግን ምስኪኑ በየደረሰበት ሲጨፈጨፍ የኢትዮጵያ ህዝብ ለምን ዝም ይላል ለወገኑ ቲፒኤልኤፍን መጥላት እኮ እየለየን ለህዝብ እኮ ለሞቀስ እንዲመቸን እኮ አልገባህም አህመድ ይያልኩ እኮ ነው ጥላቻ ከመጀመሪያ ተሰርተዋል ለወያኔ ሳይሆን ለህዝብ ትግራይ ለመድረስ ለምን መሰለ ኢሳያስም ይሁን አብይ አህመድ ይሁን ህዝብ ትግራይ ሳያጠፉ የፈለጉት ማድረግ ኢትዮጵያ አይችሉም አለቀ ገብቷል እነሱ ብለዋል ምክንያቱም ህዝብ ትግራይ አይንበረከክም ስለዚህ እነሱ ካበረከክናቸው እነሱ ከያዝናቸው ሌላ ገብስ ነው ብለዋል ሌላ ችግር የለም በቃ ብለዋል ለዛ ነው በእኛ መጀመሪያ የፈለጉት ስለዚህ ኢትዮጵያ ለማድረስም ራሱ ለኛ ለትግራዋይ ማጥፋት አለበት ኢሳያስ ስለዚህ በዛም የኛ መጥፋት አስፈላጊ ነው በቃ አስፈላጊ እኛ ሳንጠፋ ምንም የነሱ ፕሮግራም ማድረግ አይችሉም ለዛ ነው ኢትዮጵያ ህዝብ ለምንድን ነው እንደዚህ አደረገ ብትለኝ የትግራይ ህዝብ ምንድን ነው የምን ህዝብ ነው የኢትዮጵያ ህዝብ ነው ወይስ አይደለም ይሄ ነው አሁን እኮ ሐሳቤ ያልከው እኮ ነው ስማ ከመጀመሪያ እኔም እኮ መጀመሪያ እኮ ለኢትዮጵያ ህዝብ ነው ያልነው ምን ሆናችሁ ዝም ትላላችሁ እኛ አንድ ህዝብ ወይን አይደለንም ወንድማሞች አይደለንም ያልነበርኩ ለዛ ነው ኢትዮጵያው ነው ግን ማንም አላሰበም አያስፈልገንም ኢትዮጵያ ትግራዋይ በዛ ይሄድ የፈለገ ይሁን ብሎ ሰው አክሰፕት አድርጓል ፓርላማ በሙሉ እንደምንፈቅደዋል ኡስታድ ተጓብተናል እኮ ኢሳያስና አብይ ለራሳቸው ስልጣን የማይሉት ነገር የለም ካድሬያቸውን ሰብስቦ እንትናቸውን ሰብስቦ ብሔርንም አይወክሉም አገሩን አይወክሉም የራሳቸውን ስልጣን ብቻ ላይ ነው የሚያዩት እኔ ማለት የፈለኩት ግልጽ እስቲ በደንብ አዳምጡኝ ኢሳያስና አብይ የትግራይ ህዝብ ላይ የኢትዮጵያ ወይ የሰሜኑ ክፍል ላይ ጭፍጨፋ ሲያረጉ ቢያንስ ማውገዝ ነበረበት ቤተክርስቲያን ኢትዮጵያ ቤተክርስቲያን ለምን ያወግዛል ከመጀመሪያ መርቆ አይደለም የላካቸው እንዴ መጀመሪያ እና ስማ ቀይሱ ሸፉ ሁሉ ሰው እንደዚህ ልባቸው ደግፈው እንደግፋለን ከመከላከያለን ጥሩ ነው ብለው መርቆ ይሄዱ ልቃውም አይችልም እንዴት ላይ ቃውማል ደግፈዋል ከመጀመሪያ ታዲያስ እኔ ምለው ኢሳያስ ፖለቲከኛ ነው አብይ ፖለቲከኛ ነው ሼካውና ቄሱ ሲመርቀው ህዝቡ ሲመርቀው ነገ እንዴት ነው የትግራይ አድዋን የኛ ነው አክሱም የኛ ነው ነጃሺ የኛ ነው ብለን የትግራይ ህዝብ ወይንም እንደ ኢትዮጵያ ወይንም መናገር ሞላ ወይ ኢትዮጵያ የ3000 ዓመት ታሪክ አላት እነሱ በሚሉት ነው ኮሚኒሻው እንዴት ማለት ይቻላል እስቲ እኔ አምስት ያስገባል ኢንቫይት ከቻለ ሌላ ይሄ ጥያቄ መጠየቅ ይፈልጋለሁ ብዙዎቹ ማለት ነው ብዙ ኢትዮጵያኖች የሚሉ አብሶ ልሙጥ ባንዲራ ይሄ የዱሩን ባንዲራ ይዞ ኢትዮጵያ ሀገሬ ኢትዮጵያ አንገቴ ይቆረጥ ምናምን የተባረከች ነው በመጽሐፍ ቅዱስ የሚሉት እነሱ በጣም ጥያቄ ማቅረብ ፈልጋለሁ አሁን እንዴት ነው በአድ ሀገር ከሶማሊያ መጥቶ ከኤርትራ መጥቶ የኢትዮጵያን ሲደፍር ትግራይ ተይውሱ የኢትዮጵያን የሰሜኑ ሴቶች ሲደፍር ሲገል ህፃናቱ ሲራቡ ምንድነው አሁን እንዴት ነው ፊታችሁ ቆመን እኛ ኢትዮጵያ ኡስታድ ኢትዮጵያዊ ናት ትግራይ አድዋ ድል ነው በጽዮ ማርያም እዚህ አስትሮ ማርያም ግሸን ማርያም እዚህ ጎጃምና አክሱም ላይ እንዴት ብለን ኢትዮጵያ ብለን ነው እንደምጠረጃሽ እንዴት ብለን ነው የምንጠራው አፍራለሁ ለማለት ፈልጌ ነውና ይሄ በአለማችን ላይ ታይቶ የማይታወቅ ታሪክ ነው
በአለም ላይ በሌላ ዓለም መጥቶ ማለት ቆሞ የሚያጨበጭብ ሼካውም ቄሱ የሚመርቅ አገር ካየው ኢትዮጵያ አገር ብቻ ነውና በጣም ግራ የሚያጋባ ነው። እሺ አንድ ድምጽ ላስገባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነኝ። ደህና ናችሁ እናት ኡስታዝ? ደህና ነኝ አልሐምዱሊላህ። ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ያው እሺ ውይይታችሁን እያዳመጥኩ ነው። በርቱ። እንግዲህ ያው ኢትዮጵያ የደም ሀገር ሆነች። በተለይ የኢትዮጵያ ነገር ኢትዮጵያ አንደኛ ላይ እንደ እምነት ከሆነ እነሱ ሙስሊም ነው መጣሉት። እኛ ሙስሊም አንድ ነን። ኢትዮጵያ ራሱ ይሄ ትግራይ አሁን ትግራይ ህዝብ ኢትዮጵያ ስር እኮ ናቸው። ኢትዮጵያ ስር ሆኖ ይሄ ኢትዮጵያ አብይ ማለት እኮ አሁን የኢትዮጵያ አባት ነው። መጥፎም ይሁን ደና ይሁን የኢትዮጵያ አባት ነው። ትግራይ ደግሞ አንድ ክልል ናት። አባቱ ልጁን ይመታል ወይ ይገድላል ወይ በጥይት በሚሳኤል በጠያራ ይመታል ወይ ነው የኔ ጥያቄ። እንደዚህ አንዳንድ ሰው ለምንድን ነው በሰላም ማለቅ መጨረስ እየቻለ የሰውን ህይወት እንደ ተራሱ አስቦ የሰውን ህይወት ላይ እየተጫወተ ነው? እኛ ምንድነው ማድረግ ያለብን? ህዝቡ ለምንድነው ዝም ያለው? የሰው ህይወት እንዴት እንደዚህ ርክስ አለ ኢትዮጵያ ውስጥ? እኔ ይሄ ነው የኔ ጥያቄ። በጣም እኛ ደግሞ ህዝቡ አንድ መሆን አለበት። ትግሬ ይሁን ኦሮሞ ይሁን አማራ ይሁን የሰው ህይወት እኮ ውድ ነው። እንደ እምነታችን የሰው ህይወት አለ ሀቅ መጥፋት የለባትም። ይሄ ደግሞ እሱ ደግሞ ለሀገር ምንም ነገር አስቦ አይደለም መስራት ያለው። ህዝቡ ለምንድን ነው ይሄን ተከታትሎ አብይ የኦሮሞ ህዝብ የአማራ እሱ የምኒልክ ስርዓት ነው የያዘው። ሰውየው ጭንቅላት የለውም። የምኒልክ ስነ ስርዓት ነው እሱ መከተል ያለው። ሰው እየሞተ እየገደለ ታያለሽ። ሳውዲ አረቢያ ውስጥ ኢትዮጵያ እንዴት እንደሆነን ያው ከሰው በታች ሆነን ነው የሰው ቤት ውስጥ ቁጭ ያልነው፣ እስር ቤት ቁጭ ያልነው። የኔ አይደለም ጁንታ ናቸው ሸኔ ናቸው እያሉ ይሄ ሁሉ እኔ እንጃ ወላሂ ምን እንደምል። የኢትዮጵያን ነገር በጣም ያስፈራል። ብቻ አላህ ይርዳን። እኛም ከትግሬ ከእኔ የሁሉም ተጎዳይ ውስጥ ነኝ። በተለይ ትግሬ እንደዛ መሞቱ ይቆጨኛል፣ ኦሮሞ መሞቱም ይቆጨኛል። ለምን ሰው ስለሆኑ እና በርቱ፣ አንድ ላይ ነን። በጸሎትም ያው በምንችለው ነገር አንቺን በርችልን እናታችን። የብዙ ጥያቄ ነው፣ የኛ ብቻ ሳይሆን የብዙ ሰው ጥያቄ ነው። የሚያሳዝነው ይሄ ነው ዋና። እንዴት ብሎ እስኪ አንድ እህታችን እናስገባለን። ወንድማችን ነው። ሃሎ ከመ እኽድ ሓንዲኺ እግዚአብሔር ይመስገን። ኣነ እኳ ማለት ትወዲ ማለት ክሰምዐኒ ይኽእል እዩ ብትግርኛ እንተገለጽኩ ዶስ ከመይ? ኦሮምኛ ይዛረብ ኣምሓርኛ ከዓ እምበር ኣይክእልን ትግርኛ ደሓን በምሓርኛ ትዛረቦም ከባዕሊ ክትርጉምለይ ኣም ሶሪ። ስለዚ ኣነ ሕዚ ኣሕፂረ እየ ክዛረባ ባዕሊ ክትርጉምለይ። እቲ ወዲ ዝዛረቦ ዘሎ ብሓቂ ደስ ዝብል እዩ። እንታይ ይብል ኣሎ መሲልኩ ከም ተጋሩ ሕዚ ፀላ ብደሩ ዝሓረሩ ተላዓይሉ እቲ ነገር ደሩ ዝሓረሩ ቅድሚ ዓመት ክልተ ዓመት እንታይ ይብል ነይሩ? ታፍቶም ዋና ነገር ሓርቲ በላዓይ ንመፀለሚ ትግራዋይ እንዲ ነይሩ ሕማቅ ይዛረብ ነይሩ። ፅቡቅ ሕዚ ፅቡቅ ይትዛረበ ይትብለኒ ኢኻ ናይ ባዕሉ ህሊናን ናይ ባዕሉ ክስታይን እዩ። ሕዚ እንታይ ይመስለኪ? ሕዚ እውን
يعني هذا ماينر استناي دوري خنا يزودي خنا تكي خن مسألة نسخة ختنبر انت خوينك مريت مجمريا صلايخا فتاوي خان فله سبيشال كم تغارو بزحات صلات يوم زلونا صلاتنا انت زي فلينا حدا ጳጳስ በለ ሓደ ደሩ በለ ሓደ ክስታይ ይበል ንጽቡቅ አይትበል ይትውለን ንሕማ ቋይ ይብለለው ጽቡቅ ንሕና ከም ተጋሩ ግን ጸላእትና ክንፈልጠለና ፍታሕናይ ወደፊትና ይትውልድና ክንፈትሕ ተኮይና ንሕና ቁፅር ሓደ ጸላኢ ናይ ትግራዋይ ኣብዛ 11 ክፍለ ዘመን ናይ ኤርትራ መንግስቲ እዩ ናይ ኤርትራ መንግስቲ ቁፅር ሓደ እንተኾነ ግን ከምዛ ሓወይ ዝብሎ ዘሎ ግን ሃይማኖቱ እዩ ዋ ኢትዮጵያውያን ይኹም እሞ ትናይ ኢትዮጵያ መንግስት እንድሕር ዘይተኸላኺሉልኩም እንድሕር ዘይተኸላኺሉ ገበነኛ መን እዩ ልክ ክከላኸለልና ነይሩ ንሱ ግን ክታብ ምክልኻል ሓሊፉስ ኣሕሊፉ ሂውና ብናይ ዕራብ ድሮን ብናይ ሶማልያ ወታደር ብናይ ኤርትራ ወታደር يبلعنا الله خساب حزي توانا ጸላእትና የማንን ጸጋማይን ከም ሸይጣን እንዳኸበበ ሳይሕ ዘውድ እናዘለ ግን ናምበር 1 ናይ ኤርትራ መንግስት እዩ ኤርትራውያን ተወልኩዎም ውን ዓይ ምንም ክሳይ ዝስምዐኒ ኤርትራውያን እዩ መንግስት ጥራይ ብለን ኤርትራውያን ብዙሓት ስለዝኾነ መንግስት ጥራይ ይኮነን ዓይ ከምቲ ይራኣዩ ታብ ኩሉ ድማ ከምዚ ሓወይ ዝብላ ዘሎ ቢያኮ ያቲውኒ ሄጨኒ ወኮ ይጥይቅ ዘሎ ኢትዮጵያዊ ኢኻሙና ኢትዮጵያ መንግስት ዘይተኸላኸልን ምንታይ ይብለን ታው ሓሊፉ ናይ ትግራይ መንግስት ከን ትግራዋይ ጸላኢ ዘይፈለጠ ጸላኢ እንድሕር ፈሊጡ ክከላኸለልካ ዘይከኣለኸ ዝኩሉ መዓት ከምዚ ገይሮሞ ነው ዝገብሩ ምዃኖም ዳ ይሕሰብ እምበር ነቶም በላዕትኻ ኣሕዋተይ እናበለ ብቤተ ክህነት ብቤተ እምነት ብፖለቲካ ኣሕዋተይ እናበልካዶ በላዕትኻ ናብ ገዛኻ ተብፂኻ ንምንታይ እዩ ናይ ኢትዮጵያ ዘይተኸላኸለልኩ ንምንታይ እዩ ናይ ትግራይ መንግስት እውን ዘይተኸላኸለልኩም ይዝብል ዘሎ ኢን ዘ ኣዘር ወርድስ ስለዚህ ወንድሜ ትክክል ነህ የምትጠይቀው ያለ ጥያቄ መልስ ማግኘት ያለበት ነገር ነውና እኛ ብዙ ጠላቶች አሁን ጊዜ ናምበር 1 ጠላታችን የኤርትራ መንግስት ነው ሆነም ግን ሊከላከልልን የነበረው ግን የኢትዮጵያ መንግስት ነው የኢትዮጵያ መንግስት ግን በቤተ ክህነቱ በሁሉም በሙስሊሙም በሁሉ እምነቱም በልበለው አጥፋው የትግራይ ህዝብ ይጥፋና እኛ እንኑርበት ብሎ ፎርደናል ኤርትራውያን ለምን አገራቸው ነፃነት ተገነጠሉ እንደዚህ እንዲያውም የኢትዮጵያ መንግስት ለነሱ ደብድቦ እንትን አይደለም ለመገነጠል ምክንያት ይሆናቸው የውጭ ወራሪ መጥቶ ለምን አትከላከሉልም እስከመጨረሻ በሚለው እንጂ ያገራቸው መንግስት ከሌላ ሀገር ሆኖ ሊያጠፋቸው ስለሃደድሉም የተገነጠሉና የኛ ይብስ እኛ ኢትዮጵያ ለትግራይ ኢትዮጵያው ነው ብሎ የሚናገር ሰው እኔ ደም ፍላት ደግሞ እኛ ትግራዋይ ተጋሩ ነው እንጂ ትግሬ አይደለም የማንም ቆሻሻ የአማራው እንትን የፈጠረው ቃል ስማችን አይደለም እኔ ትግሬ የሚለው ነገር ትግራዋይ ተጋሩ ወይም የትግራይ ህዝብ ማለት ነው ያለባችሁና መልስህ እነትክን ነው ስለጨነቀህ ነው የምትጠይቃት ያለህና ትክክል ነህ አመሰግናለሁ ያኔ ለካፌ ሁሉ ጊዜ ወጭ ስለዝቆጥ አንዴ አዳምጠኝ ሳትወጣ በፊት አንዴ አዳምጠኝ ገባህ አንተ አባባል ጥያቄ ገብቶኛል ጥያቄ የሰማኝ ነው ወንድም አዎ ሄደዋል በቃ ሄደዋል ግን ይሰማሃል እየተከታተለ ነው ኦኬ እኔ ሐሳቤ ትግሬ አይደለም ማለት ያስኩት ትግሬ ሳይሆን ትግራይ ነው ያልኩት ተጋሩ ነን ስሙ ተጋሩ ነን በቃ ትግሬ የሚባል መስማት አንፈልግም ትግሬ አይደለም ተጋሩ ነን ትግራይ ህዝብ ትግራይ ተጋሩ እሺ እኔ ያልተጠቀምኩ እኮ እስካሁን እኮ
የኔ ቃል ትግራይ ነው ትግራይ ሲባል ትግራይ ውስጥ አሁን ለምሳሌ አንድ ብሔር አይደለም ያለው ብዙ የኢትዮጵያ ብሔር ብሔረሰቦች ነው ያሉት ትግራይ ክልል ውስጥ ማለት ነው ሰው ነው የሚኖረው ብዙ ሰው ነው የሚኖረው እንደ ሰው ፖለቲካና ህዝብ መለየት አለበት ቲፒኤልኤፍ ፓርቲ ነው የራሱ መዋቅር ያለው ትላንት እንደ ኢህአዲግ ሆኖ ከአራቱም ፓርቲ ጋር ሀገር የገዛ ነው ኢትዮጵያን የገዛ ማለት ነው ኢህአዲግ ሆኖ በሊቀመንበር ሲመራ የነበረ ነው የትግራይ ህዝብ ደግሞ እንደማንኛውም ተራ ኢትዮጵያዊ ህዝብ ዜጋ ነው ዜጋና ፓርቲ ይለያያል ህዝቡ ይሄን ነው መለየት ያቃተው አንድ ይሄ ነው ሁለተኛ እኔ እዚህ ጋር ለህዝቡ እርሶ እንትን ያልኩት አብይ ባይከላከልልን ሌላው የኢትዮጵያ ህዝብ ለምን ይደግፋል ነው ንጹሃን የኢትዮጵያ ህዝብ እኛ ኢትዮጵያዊ የሚለው እንትን እኮ ኢህአዴግም ይሄዳል ብልጽግናም ይሄዳል ደርግም ሄዷል ሌላም ፓርቲ ይመጣል ይሄዳል ህዝብ ግን እንደ ህዝብ አብሮ ይቀጥላል ስለዚህ የሰሜኑ ክፍል የኢትዮጵያ የሰሜን ክፍል በጅልማ ጂኖሳይድ ሲካሄድበት ዜጋ ነኝ ብሎ የኢትዮጵያ መንግስት ካጂ ሊሆን ይችላል ሌላም መጥቶ ካጂ ሊሆን ይችላል እኮ ሌላም አዲስ መጥቶ እንደ ህዝብ ለምን አንነሳም ነው እንደ ህዝብ ለምን አንቃወምም ነው እንደ ህዝብ ወገናቾችን ሲያልቁ እንደ ህዝብ እንደ ኢትዮጵያ ህዝብ አማራም ሆነ ሶማሌም ሆነ ጉራጌም ሆነ ሌላም ኦሮሞ ሆነ ሌላ ህዝብ የኢትዮጵያ ህዝብ በሰሜን በኩል በአባዳ ሀገር ወታደር እየተገደለ ነው ከመንግስት ይሄ ወይንም እስካጂ መንግስት እንበለው ኢሳያስ መንግስትና አብይ መንግስት ኃይል ናቸውና የኛ ወገኖቻችን ምስኪኖች ሲገደሉ የኛ ክልል ሌላ ክልሎች ምስኪኖች ወይንም ንጹሃን ኢትዮጵያኖች ቢያንስ ለምን ሮሮውን አናሰማም ለምንድን ነው ወሽ ከምን ጥያቄው ሐሳብህ ገብቶኛል እኮ ግን አሁን የራሻና የኡክራይና ይኸው ኡክራይና ሲተመታ ራሻ ህዝብ ወጣ ተቃውሞ አደረገ ታሰሩ 10 ምናምን ሺህ ሰው ታሰረ ለምን ወገናችን ናቸው ኡክራይና ምክንያቱ ህዝቡ እንደዚህ የተግባባ ህዝብ ስለሆነ አንቀበለውም ብሎ ተቃወሙ ምክንያቱ አንድ ሃይማኖት ነው ያለው አንድ ዘር ነው ያለው ምንም እንትን ያለው አልተቀበለውም ወጥቶ ተናግረዋል በግፉ ማለት ነው ኢትዮጵያ ህዝብ ግን መርቆ ነው የላከ እንዴት ብለው ይቃወማል ብትለው እኮ ከመጀመሪያ መርቀዋል አላቅም ለምን ተቃዋለው እኔ ህዝቡ ከመጀመሪያ እንደተቃወምኩት ታውቃለህ በጣም አሳፋሪ ህዝብ እንደሆነ ኢትዮጵያ ህዝብ ብዬ ተናግሬያለሁ በፊት ለምን እንደታው ክዳኔን ላኪለት አምስት ሰው እኮ ኢንቫይት እንደዱሩ አይደለም አምስት ሰው ነው የሚችለው እስቱ ምስቲ ሐሳብ ይተማል ወይ አንዴ በዚህ ድምጽ አለች ለአስገባት ሰላም ዓለም ተናገሪ እሺ ያቄ ካለ ቆይ ስማት በቴሌፎን በመሰንጀር ሰላም ያው እኔ ሰላም ወንድሜ ያው እኔም የሚለው አብይ እንኳን ለኤርትራ ተባባሪ ቢሆን ለምንድነው ሰላማዊ ሰልፍ የማይወጣ ባይነኝ ልክ እንደሱ እንደሚለው ያለው ለምንድነው ህዝቡ የማይጮኸው አደባባይ መስቀል ተነካ ተብሎ ሰላማዊ ሰልፍ ወጥቷል ህዝቡ ስንት ነገር አይቻልም ግን ሞርጦ አልቃሽ ለምን የሚሆኑት ለምንድነው እና ነገ በእኛ ቢሆንም ዛሬም በእነሱ ሊደርስ ነው ስለዚህ ህዝቡ በጣም ስህተተኛ ስለሆነ ሊተባበር ይገባዋል የሚደረግ ያለ በኢትዮጵያ ውስጥ ሊተባበረን ይገባዋል ለራሱም ሲል ለኛ ለሁላችን የሚመች ነገር ማለት መስራት አለብን ነውር ነገር ሲደረግም ነውር ነው ብለን ማስወገዝ አለብን እንጂ ዝም ብለን ወደ ዘነበለ መሄድ የለብንም ባይነኝ ያ አንድ መንግስት ለሞት 10 ሚሊዮን ህዝብ እንዲህ ማድረግ እኛስ ምን ስለሆንነን ብለን ሲቪሊያን መውጫህ አለብን ሰላማዊ ሰልፍ መውጣት አለብን ኦሮሞ ሲጎዳ ለምን ኦሮሞ ተነካተ ብለን መውጫህ አለብን ለትግራይ ሲጎዳም እንደዛ ለሁሉ ብሔር ብሔረሰቦች እስካልተለያየን ድረስ አብረን መስራት አለብን ባይ
እና ኦኬ እዚህ ጋር ሳትመጪ የሆነ ጥያቄ ነው ወደ ኡስታድ አንድ ሰው ሲገደል አንድ ሲገደል ዝም ስለምን ያ እና አልፎ ተርፎ ወደ ሰብ መጥበስ እንደ ጥብስ ስጋ የለመዱት እንደዛ ወደዛ ነው የደረሱት ማለት እና እስቲ ኡስታድን አንድ ጊዜ ስሚ እኔና ኡስታድ የተከራከርንበት ምክንያት እስቲ ለይልና እኔም ሐሳቤን ያው ጥሩ ነው እንደዚህ ሶስተኛ ሰው ሆኖ ጥሩ ነው እኔ ማለት ያስኩት ለትግራይ ህዝብ ንጹሃን ሞት ጭፍጨፋ ተጠያቂ መጀመሪያ ኢሳያስና አብይ ሳይሆኑ የኢትዮጵያ ህዝብ ራሱ ነው ያልኩት እኔ ለምን ወገኑ ሲገደል በባል ማማለው ያ ሶስት ማለት ነው ህዝቡ ተጠያቂ ነው መንግስት ማለት ህዝብ ማለት በቃ ሌባ ተቀባይ ሌባ የሚባል ነገር አለ መጀመሪያ ህዝብ ይሄንን መንግስት አንፈልግም ብሎ አሁን ብታይ የኢትዮጵያ ህዝብ የራሱን ጥቅም አስከባሪ ነው ወርቆ ወገን ደግሞ ለዛም አቃጣሪ ወገን ያጣሰው ሂዶ ይገፋል ያቃጥራል አቃጣሪ ናቸው አብዛኛው የተወሰኑ ህዝብ ሊኖር ይችላል የተወሰኑ አሉ ሁሉ እኩል ባይሆንም ያው አብዛኛው ግን አዋቂ ነን የሚል የኢትዮጵያ ህዝብ ግን አቃጣሪ ናቸው በቃ በእንትን ሆነዋል በብድር ነው የሚያርቁ ሁሉ ነገር በቃ ካለው ሞሮጥ ነው ለድሃ ቀና ብሎ አያዩ እንደዛ ነገር ነው የሚያርጉት ነገር እና መንግስትና ህዝብ መንግስት ሲወስን ነው ወደ እንትን ህዝብ ሲወስን ነው ወደ መንግስት የሚደርሰው እንጂ ምክንያት ዝም ብሎ አብይ ቢሉ እኔ ይሄ ውሸት ነው አልቀበልም አብይ ብቻ አይደለም ታተኝ ኤርትራ ማለት አብይ ማለት ህዝብ ማለት ያ እና እኔ ካንተ ሐሳብ እስማማለሁ ሐሳቡ ካንተ ጋር ተስማማለች ያለች ነው ያው እኔ የኤርትራ ህዝብና የኢትዮጵያ ህዝብ ነው ተጠያቂ ነው ኩምለው ኢሳያስና እነሱ ቢያንስ ጉልበት ቢኖራቸው ውጭ ሀገር ሆኖ ንጹሃንን ሁማኒቲ ሊሰማቸው ይገባል ሁማኒቲ ካልተሰማው ህዝብ የኤርትራ ህዝብ የኢትዮጵያ ህዝብ በመደረም በሰማይም ተጠያቂ ነን ያዛ ቀሴት አሁን ኤርትራ ሆኖ ንጹሃን ምስኪኑ ውሃ ከገጠራማ ወጥቶ ዛሬ አሜሪካ ሲገባ እንዴት የሰለጠነ ሀገር እየኖረ የሻቢያን እርምጃ የሚደግፍ የአብይን እርምጃ የሚደግፍ ኤርትራዊ ሆነ ኢትዮጵያዊ እንደ ህዝብ ተጠያቂ ነው እንደ ህዝብ ያ እኔም ሁሌ ወቀሳ የማቀርበው ለዛ ነው ምክንያቱም መንግስት ብቻ ነው ማለት አይቻልም ህዝብ ራሱ ድምጽ አለው ህዝብ ኃይል አለው ህዝብ መቀየር ይችላል ምክንያቱም መጥፎ ነገር ያየ ዝም ማለቱ ተካፋሊ ነው በችግሩ ምክንያቱም መንግስት ብቻ ምትል ከሆነ ግን ትክክል አይደለም ስለዚህ ትክክል አይደለም እንደገና ደግሞ ሷድ የምንመስልሽ የኢትዮጵያ ህዝብ አብይ መርጦታል እንደ ነብይ ይልሻል አንዳንዴ የሚሉትን ብዙ ምንም አያውቁ በቃ የሆኑ ነገር ገና እኔ እንጃ እስከዚህ ድረስ ህዝቡ ያልተማረ አይመስለኝም ነበር ኢትዮጵያ በልጽጋለች አድጋለች ሲባል እግዚአብሔር በቃ ኢየሱስ ለማድረግ በቃ በፎቶ ራሱ ያደረገ ከመጀመሪያ ለየህዋት ሲመጡ ከመጀመሪያ ኢትዮጵያ ህዝብ የተቃወሙ ወይ ደግሞ ኤሊቶች የተቃወሙት ለምን ነው ትግራዋይ የሚገዛም ብለው ተቃውሞ ለመለስ ታቃላችሁ ስንት ችግር እንዳሳለፉ ማለት ነው በዛ ሰዓት ራሱ ተቃዋሚ ነበር እነ ቅንጅት እነ ምናምን ስንት ችግር አሳልፈው ነው በዛ ኢሳያስ ጣላት አለ በዛ ሀገር ማሳደግ ይፈልጋሉ በዛ ፌደሬሽን አድርጎ ደግሞ ሁሉ የራሱ ክልል ያስከብር አድርገዋል በዛም ገና ሳይመሰገኑ ጥሩ ስራ ሰርቶ ሳይባሉ ህዋት ወያኔ ናቸው በሙሉ በአገሪቱ ኤርትራ በሙሉ ኢትዮጵያ በሙሉ ገበን የሚደረግ ለወያኔ ብቻ ነው የተሰጠ ይሄ ደግሞ ፍርድ አይደለም ምክንያቱም እነ ደመቀ መኮንን ከመለስ ጋር ነበር ከደሳለኝ ነበር አሁን ማሻግሬው ይሄ ሰይጣን ያሻግረው አብይ አህመድ አለ ምንድነው ሌሎች እነ ስማቸው አላቃቸው በሙሉ በስልጣን የነበሩ በፊት አሁንም አሉ እዛ ስለዚህ እና ሁሉ በስልጣን የነበረ
ጥፋት ገንዘብ በልተው እንደዚህ አድርገው የተባለ ሁሉ አሁን እየታየ ነው። ኢትዮጵያ ምን አይነት አዘቅት እየገባች ያለች አሁን የታየ ነው። ስለዚህ እኔ ስለወጣልን ማን ነው ጠላታቸው ለኢትዮጵያም ለትግራዋይም እንደሆነ መውጣቱ ነው እኔ መናገር የፈለኩት አህመድ። ለምን መሰለህ ሻዕቢያ ዋና ከመጀመሪያ ይህን ለማድረስ የሰሩት እነሱ ናቸው። ስለዚህ ባባላል እኮ እኔ የኔን ሐሳብ እንትኑን ባጭሩ ልግለጽላችሁና ሻዕቢያ አላማው ኢትዮጵያም ተበታትና እንደ ሶሪያ ማየት ነው። የሱ ህልሙ ትልቁ ህልሙ እንደዛ ነው። በተወሰነ ተሳካችሁለታል። በተወሰነ ሳይሆን ይሄም ያክል ህዝብ እንደዚህ ነው በትንሽ ያው በቃ ተሳክቶለታል ማለት እንችላለን። እና ትግራይ ህዝብ ላይ ታውቃለህ፣ የኦሮሞ ህዝብም እንደዛ ያው የኦሮሞ ህዝብ የተወሰነ ማለት ያው ይደጋፊ እናውቃለን። ያሁን ግን ያ ሁሉ እጅ ትልቅ ሀገር ይሄ የምታክለው በኢኮኖሚው ሆን በሁሉ ነገር ወደ ታች ወደ እንትን ያደረጋል ኢሳያስ አፈወርቂ ነው። ይሄ ጀዝባ አብይና ከሱ እና የአማራ ልጆች እነዚህ ፋኖ የሚባል እኔ እንደው አንድ ነገር ነው የኢትዮጵያ አፍራሽ የሆነ ብሔር አሁን ይለይት ብሔር ሰዎች አሁን የኢትዮጵያ መንቃት አለባቸው። ምንድነው ቦልቶ ማራት? እኔ የሚገርመኝ ቦልቶ ማራት መለስ እያለ ጊዜ መለስ የሚመስለው ነገር የለም እያሉ 24 ሰዓት ጮፍሩ የነበሩ እነሱ ናቸው፣ እኔ አይደለም። አሁንም ያው ነው። አብይ ቢመጣም እነሱ ምንም ያቺ ሆድ ብቻ አትጉደል ጥብስ ስጋ አትጉደላቸው የሰረቁም እያወሹም ይሁን ከምድርም ከሰማይ እያቃጠሩ ነው። እኔ የራሴ ዜጋ እንደዚህ አይነት የሚያርግ ከሆነ እኔ ራሴ ተቃዋሚ ነው የሚሆነው እንጂ ሰው እንደማሽን ላይ እየጠበሱት እናት የለችም በዛ ሀገር የምትናገረው አባት የለም። በጣም ነው የሚገርም። ወንድሜ እኛ ተባብረን መስራት አለበት። ትንሽም ብንሆን ያው ወጣቱ መንቃት አለበት። እንደዚህ የጫትና የጥብስ ስጋ ጥሬ ዝም ብሎ በልቶ ማረት ምንድነው እንዴ? ኢትዮጵያ ማለት እንደዚህ ናት። ኢትዮጵያ ሀገሬ የሚለው ይሄ ሌባ ቴዲ አፍሮ ለምን አይዘፍንም? ቴዲ አፍሮ ማየተጋር በመለስ ጊዜ ስለ አድዋ ያቅራራል ስለምን ጥርሽዬ አሁን ለምን አይዘፍንም? ይሄ ጀዝባ ለምን ምን ሲስተር ቴዲ አፍሮ ለተጋሩ አንድ ቀን ወዶ አያውቅም። ከድሮ ጀምሮ ከማንም ፖለቲከኛ በላይ ቴዲ አፍሮ በዘፈኑ ለህዋሃቶች ለወያኖች ያላደረገው ዘፈን ያላለው ነገር ያልሰበከው ኢትዮጵያዊ የለም ከድሮ ጀምሮ አለው። ለዛ ይገኝ ለምን አሁን አይዘፍንም? ለምን አሁን አይዘፍንም? እቺ አረንጓዴ ብጫ ይዞ የምንድን ነበር? የምን መልአክ ነው? የምኒልክ መልአክ ነው? የሽንጥርዬ ምንድነው የተለየ መልአክ ያላቸው ለብቻ ነው የሚገኝ? እኛ መልአክ የምናውቀው አንድ መልአክ ነው የምናውቀው። እና ለምንድን ነው እንደዚህ የምከራከረው? አብይና ኢሳያስ በላይ ኢትዮጵያ ህዝብና የኤርትራ ህዝብ ነው ተጠያቂ የምለው። እኔ ኡስታዝ ያቆኛል ብዙ ጊዜ ለትግራይ ህዝብ ከኦሮሚያ ማለት ነው ድምጽ መሆን የጀመርኩት ለመጀመሪያ ጊዜ እኔና ዋን ኦፊ የምትባለው ልጅ አለች ታውቃታለሽ መሰለኝ በዚህ ሚዲያ ላይ ያኔ ነገሩ ራሱ ወዛ ጎገን ነበሩ። ብዙዎቹ እንደዚህ ይላሉ አልነበረም። በዛ ወቅት እኔ ብዙ ነገር አጋጥሞኛል። ለዛውም በሶስት ቋንቋ ነው የምሰራው፣ በሶስት ቋንቋ ነው የማወራው ከአማርኛ ውጭ ማለት ነው። በዛን ሰዓት ፖለቲካ ውስጥ የሌለው ሰው እኔ አለማወቅ ይሁን የትግራይ ህዝብና ቲፒኤልኤፍ አንድ አይደለም። ቲፒኤልኤፍ ፓርቲ ነው፣ ሀጅ ነው። እሱ ይጠፋና ሌላ ፓርቲ ሊመጣ ይችላል።
የትግራይ ህዝብ እንደማንኛውም ኢትዮጵያ ህዝብ ነባር ህዝብ ነው ለወደፊትም የሚኖር ህዝብ ነው ማን ነው የሚወስነው ያ ማን ነው የሚወስነው ህወሓት ቢጠፋ አይጠፋም የማን ውሳኔ ነው የትግራይ ህዝብ ማንም ሰው መግባት አይፈቀድለትም እኛ የትግራይ ህዝብ ገባ አባባሌ ግን እነሱ ራሱ ህወሓት መጥፋት አለባቸው ብለው ተነስተው መብት የላቸው እሱ በምንቱ መንገድ አይደለም ምን ያልኩት ገባኝ አባባል አንተ ገባህ አባባል ያንተ እኮ ገብቶኛል አህመድ ግን እነሱ ሲነሱ ህወሓት መጥፋት አለባት ብለው በኤርትራም ይሁን በኢትዮጵያ ሲነሱ ያ የማንም መብት አይደለም አሁንም መነጋገር ያለብን አይደለም እኔ ማለት ያስኩት ብልጽግናም ሆነ ቲፒኤልኤፍም ሆነ ሌላም ፓርቲ 21ኛ ክፍለ ዘመን ወደ 22 ከመቶ ዓመት በኋላ ሌላ ፓርቲ ሊመጣ ይችላል ወይንም እንጂ እርሶ ቀጥታ እንደወሰዳቸው ለምሳሌ ብልጽግና ማን ነውና ነው ቲፒኤልኤፍን የሚያጠፋው ቲፒኤልኤፍና ብልጽግና አንድ ነው ትላንት አብሮ እንትን ነው ብልጽግና ይሄን ማጥፋት አይችልም ከተግባቡ እሱ አይደለም እኔ ማለት የፈለኩት ፓርቲ ይጠፋል ህዝብ ግን አለና ማለት ፈልጌ ነው ብልጽግናም ሊጠፋ ይችላል ከ50 ዓመት በኋላ ወይ ከ100 ዓመት በኋላ ቲፒኤልኤፍም ሊጠፋ ይችላል ሌላ የትግራይ ፓርቲ ይመጣል ይችላል የትግራይ ህዝብ ግን ለዘላለም እስከ ቂያማ ድረስ የሚኖር ህዝብ ነው ፓርቲ ግን ይለዋወጣል እንጂ አጥር ለማረግ ወይንም ያገብቶኛል አባባለ ገብቶኛል ያ ፓርቲ ቆይ ቀያየራል እሱ ችግር የለውም ሌላ ፓርቲ ሊመጣ ይችላል አንድ ፓርቲ በዛኛው ፓርቲ ተሸንፎ እንትን ሊል ይችላል ግን ቤት እየገቡ እነዚህ ፋኖ የሚባሉና የኤርትራም ወታደር እናቶችና ልጆች የሚረሽኑ ተታጋይ ውስጥ በጥይት እንደ ወንድ ስሬ ያጠቁት ቢታገሉ ነው የሚሻለው እንጂ ሲቪሊያን እየሄደ መግደል ምግብ እንዳያገኝ መዝጋት ቦርደር ይሄ ሰው እንኳን አብረህ ልትኖረው ለጉርብትና ማትመኘው ስራ ነው የሚሰሩ እዚህ ያለች ደግሞ ለፍቅር እንዘምር ትላለች የኔ ህዝብ እየገደልሽ እኔ ለፍቅር ልዘምርልሽ አዎ ኤርትራውማ እንደሱ ነው ጉዳቸው ለመጋለጥ ስለማይፈልጉ ለዛ ኤርትራዊ ደግሞ ማለት ነው በዚህ አጋጣሚ እኛ ኢትዮጵያ ቲፒኤልኤፍ ነው ያዳነው እኮ በቃ አሁን እና እንደዚህ ነው አማርኛ እየቀየራችሁ ትመጣላችሁ ኤርትራን እንትን በትግርኛም እየመጣችሁ የትግራይ ተወላጅ ሆናችሁ ለኦሮሞ ትሰድባላችሁ ለአማራ ትሰድባላችሁ ይሄን ነገርኛ ነቅተናል እኛ እንደዚህ በግልጽ ሆነ የምንናገረው የትግራይ ተወላጅ እንጂ የትግራይ ባንዲራ እየተጠቀማችሁ ለአማራ መሰደብ ለኦሮሞ መሰደብ እኔ ይሄን ልል ነው የፈለኩ ወንድሜ መንቃት አለበት የኢትዮጵያ ህዝብ እኛ ፊት ለፊት ነው እንደዚህ የምንናገረው እንጂ የትግራይ ባንዲራ እየተጠቀሙ የትግራይ ጅግና የአድዋ ልጅ የምንጥርሽ የራያ ልጅ ይላሉ የቀያየሩ ፕሮፋይል የሚሰድባችሁ እነሱ ናቸው አገባ አባባሏ ኤርትራኖች በሁሉም ቦታ ሶሻል ሚዲያ ገብተው ተጋሩ መስለው ለአማራ ይሳደባሉ ለኦሮሞ ይሳደባሉ ተለያየ ነገር ያደርጋሉ ለምን ከእኛ ከኢትዮጵያውያኖች እንዳንታረቅ ሰላም እንዳናረግ እየሰሩት ነው ያሉት ስለዚህ ትግራዋይ እንደሱ አያረግም ትግራዋይ ፊት ለፊት ነው የሚታገለው እንጂ እንደዚህ ተደብቆ አይደለም የሚያረገው አይሳደብም ሁለተኛ ነገር ማለት ነው ሞት 10 ሚሊዮን ነንኛ ኢትዮጵያ ማለት በጣም ብዙ ሃይማኖት ያለው በጣም ብዙ እንትን ካልቸር ያለው የተለያየ እንትን ያለን እና በዛም ተስማምተን 30 ዓመት ተጉዘናል አሁን በዚህ 3 ዓመት ሰላም ነው ምናምን ተባብሎ እንደባልና ሚስት አብይና ኢሳያስ ባደረጉ ነው የተበጠበጥን እንጂ እኛ በደህንነታችንም በሀፍተናችንም ንኖር ነበር ያው እንደ ጎጃችን ማለት ስለዚህ ዛሬ ግን እነሱ ሲጀምሩ 30 ዓመት ኮንቲነር ተዘግቶ ነበር ህዝባችን እያቃጠሉ ያሉ እነሱ ናቸው በዚህ አጋጣሚ ማለት ነው እና ኢትዮጵያ ደግሞ እኛ እንደዚህ ብንባላም ነገ ሌላ ቀን ነው ያው በአንድ ሀገር ጣልቃ መግባት
ጥሩ አይደለም። ለነገ ለነሱ ጡዝ ነው የሚሆነው። ይሄን እንዲነግራቸው ነው። ያ አመሰግናለሁ። ስለዚህ እኛ ኢትዮጵያ ስንባል ከነጥፋታችን ከነምናችን ተባብረን መስራት አለብን። ይቅር ተባብለን ባጠፋነው ወደ ልባችን ተመልሰን ብንሰራ ነው የሚሻለው። በግልጽ ሀገር ሻጭ የሆነ ደግሞ ኢትዮጵያ ውስጥ ያለ መውጣት አለበት። ያው እንደ ሀገር መቀጠል ከፈለግን እንቀጥላለን። እንደ ጎረቤትም እንደዛ ተስማምተን እንለያያለን። ችግር የለም። የግድ አይደለም መገዳደልና መቀጣጠል ያለብን። ስለዚህ እዚህ ውስጥ ያላችሁ የኤርትራ ህዝቦች ማለት አለበት ኢትዮጵያኖች ይሄ ሞኝነት የምትሰሩት አቁሙ። ሃይማኖት አለን ነው የምትሉት፣ ባህል አለን ምን አለን ነው የሚሉት እና ይሄንን ነገር እንደ ማሰብ ጾም ነው። አሁን ጾም የፋሲካ እንደው አሁን ኢትዮጵያ እየተጾሙ ነው። አዎ ምን አይነት ሃይማኖት ነው የሚኖረው? ሙስሊም ሆነ ክርስቲያን ሆነ አሁንም እየገባ ነው። ሰው ተገደለ የራበው እነሱ ሊጾሙ ሊበሉ በጣም አሳዛኝ ነው። በጣም ነው የሚያሳዝነው። በቃ ወንድሜ እኔ በጣም አመሰግናለሁ። ሷዲየም ያው ጠንክረን መስራት አለብን። እጅና ጓንት ሆነን ከዚህ በፊት ያመለጠንም ማሰብ አለብን። በዛም ህዝባችን ነው የሚጎዳ እንጂ ጎረቤታችን አይደለም የሚጎዳ። ያ እሺ ያንያልና አመሰግናለሁ። እሺ ጨርሳለሁ። እሺ ኦኬ። እኔ እዚህ ውስጥ ያሉት ኤርትራኖች እባካችሁ አገር አላችሁ፣ ራሳችሁን ችላችኋል። ስለ ራሳችሁ ኢኮኖሚ፣ ስለ መንግስታችሁ ለውጥ ልማት ብታስቡ ጥሩ ነው። ኢትዮጵያ ውስጥ ገብታችሁ እጃችሁን ባትበጠብጡን በትህትና እንጠይቃለን። ለምን አንፈልጋችሁም ብላችሁ የበራሳችሁን ባንዲራ አላችሁ፣ ባህር አላችሁ፣ መሬት አላችሁ፣ ስለ ኢኮኖሚያችሁ ስለ እድገታችሁ ብታወሩ ጥሩ ነው ነው የምለው። እኛ ዞሮ ብንገነጣጠልም አንድ ብንሆንም እኛው ነው የምናውቀው። ውስጣችን ገብታችሁ ባትፈተፍቱ ጥሩ ነው የምለው እና ለኢትዮጵያ ህዝብ ደግሞ ለሚሄድ መንግስት፣ ለሚጠፋ መንግስት አብሮ ከዚህ በኋላ 1000 ዓመት አብሮ ለምትኖረው አዲስ ትውልድ 2 3 4 5 6 ብለን አብሮ ለምትኖረው ህዝብ ሌላ ባዕድ አስገበተ ወይንም የኤርትራን ህዝብ አስገበተ ወይንም የኤርትራ መንግስት አስገበተ የመጨረሻ ጫፍ የሆነ ኢትዮጵያን በተነ፣ ህዝቧንም በተነ፣ ምስኪኑንም በተነ። ለትግራይ የመጣ ነገር እኮ ለሁሉም ደርሷል እኮ በቃ ሩቅ ሳንሄድ ደርሷል። ኦሬዲ ደርሷል። ከዚህ በላይ ነው ገና ግን ተቀመሰ እንጂ አልተበላም። እኔ በሚገባቸው ቋንቋ ኢትዮጵያ ከሱሪያ በላይ ትሆናለች በዚህ የምንቀጥል ከሆነ ማለት ነው። ኢሳያስና የኤርትራ ህዝብ ካልተቃወምን ካላወጣናቸው ከፖለቲካችን ውስጥ የኢትዮጵያ መሬት እያንዳንዱ ክልል ከሶሪያ በላይ እንደምትሆን በእርግጠኝነት ነው የምነግራችሁ። ለምን አይተናል። ትናንት አድቡ እስቲ ይሄ ነገር አንዱ ማለት 5 ሰው ከሞተ 20 ሰው እንዳይሞት እዚህ ጋር እናብረድ እያልን በመቶ ሺህ የሚቆጠር ሰው ተፈናቀለ፣ ሞተ። አማራ ክልልም ደረሰ፣ ሁሉም ጋር እየደረሰ ነው። ይሄ ጅማሪ ነው። በዚህ የሚቀጥል ከሆነ ደግሞ ኢኮኖሚ እየፈረሰ ሲመጣ፣ ህዝቡ በጥላቻ እየተሞላ ሲመጣ፣ በዚህ ደህንነታችን ላይ ኤርትራ አገር አላቸው። ኢሳያስ ነገ ሀጂ ነው፣ ግን አገራቸው አለች፣ አልቆሰለችም፣ ጥሬ ናት። የኤርትራ ህዝብ እንደ ኢትዮጵያ ህዝብ አልተጠላላም። 9 ብሔር ያሉ 9ኙ ተፋቅሮ እየኖሩ ነው። የፖለቲካ ልዩነት ቢኖራቸው የፖለቲካ ጥላቻ ቢኖራቸው የኤርትራ ህዝብ ተደጋግቦ ተፈቃቅሮ እየኖረ ነው፣ በውጭም በውስጥም ማለት ነው። ኢሳያስ ነገ ከሞተ ወይም የሻዕቢያ ስርዓት ሊጠፋ ይችላል፣ ግን ኤርትራ አለች። ኢትዮጵያ ግን ነገ መኖርና አለመኖሩ አላህ ነው የሚያውቀው። ለምን በእኛው እጃችን አብሶ ኢሊቶች የክልል ሶት ኢሊቶች ኢሳት 360 መተላቸው ማለት ነው። ነገ ለ5 ሰው ወይ ለ10 ሰው 10 ሰው 5 ሰው ነው 10 ሰው ኢሳት ወይንም 5 ሰው 360 የኢትዮጵያን
እጣ ፋንታ የ100 ሚሊዮን ህዝብ አይወክልም። ስለዚህ የኤርትራ ህዝብና እስቲ ቁጭ ብላችሁ እስቲ አሁን እኔ በዚህ ውጭ ዓለም አይቻለሁ። ኤርትራ ካለ ሰው ተከባብሮ እንትን ባይደጋገፉ ይከባበራል። ግን የኢትዮጵያ ሰው እንደ ሰይጣን ነው የሚታየው። ሰይጣን ዳብሎስ በቃ ጥላቻ ማያውቀው ነገር ማለት እና ኤርትራ ኢሳይያስ ነው አገራቸው አለ ሀገራችን እየተመታተነ ነው እየደማች ነው። ነገም ልትጠፋ ትችላለች። ቀጥ ይበላል። እሺ አንዴ እሺ ተናገር ይሰማል። ሰላም ነው ወንድሜ እንደነ ሰላም ነው አማን ነው ያ እሺ ለምን በትግራይ ጦርነት ኤርትራና የኢትዮጵያ ህዝቦች ተጠያቂ ናቸው ምናምን ያልከኝ ነው አይደል? እኔ የምልህ የኢትዮጵያ ህዝብ እንደ ህዝብ ተጠያቂ ነው በጦርነት ላይ ማለት አንችልም። ምክንያቱም ስንት ህዝብ ነው ያለ ቤቱ ዘግቶ የማይሆን ሆነበት ያለቀሰ እያዘነ የሚውልም አለ አይደለ? በርግጥ ምነግርህ የዚህ ባለቤት የዚህ ጦርነት ባለቤት አማራና ኤርትራ ናቸው። ገብቶሃል? በኢትዮጵያ ዋና ጦርነት የሚደግፉት የአብይ ካድሬዎችና የኢሳያስና የአማራ ኤሊቶች ናቸው። አብዛኛው ማለት ነው። ይሰማል አይደለ? ሰላም በእኔ ግምት እንደዚህ ነው ብለው ኤርትራዊ ነን አራሲያው ነው ለአራት አይፈልም እኔ ከትግራይ የሳዛ አልሃር ቤት ናቱ ሕጅ ዋና የዚህ በትግራይ ላይ የታወጀው ጦርነት ባለቤቱ የአማራ ኤሊትና ኤርትራዎች ናቸው። ገብቶሻል? ወንድም የሚለው ነገር ይገባኛል። አንድ የትግራይ ህዝብና ቲፒኤልኤፍ የተለያዩ ናቸው ምናምን ልንገር አብዛኛው እዚህ ሲሰጡ አብዛኛው የኢትዮጵያ ህዝብ የማይገባው ነገር እዚህ ላይ ነው። ቲፒኤልኤፍ ኖርማል ፓርቲ የተመሰረተ አይደለም። እንዳሁን ብልጽግና ነው ምናምን ነው ብለው የመሰረቱት አይደለም። የትግራይ ህወሓት የተመሰረተው በእያንዳንዱ ቤት ልጆቹ አጥንቶቹ ደሙ አፍስሶ የመሰረተው ፓርቲ ነው። ገብቶሃል አይደለ? ልዩነቱ እዚህ ጋር ነው። ጦርነቱ የታወጀብን በህወሓት በቲፒኤልኤፍ ሳይሆን እንደ ትግራይ ማጥፋት ነው። ገብቶሃል? ኢትዮጵያ እንዳለ ሁሉ ህዝቡ በጦርነቱ ላይ ተሳትፏል ብለን አንገምትም። ስንትም አለ ቤቱን ዘግቶ የማይሆን እዚህ ቴሌቪዥን መጥቶ የሚናገሩ ካድሬዎች ምናምን ሁሉም ስንት ካሜራ ጀርባ ያሉ ስንት በሐዘን ላይ ተቋረጠ ዳነ ኦኬ እሺ መልስ ልስጥው እዚህ ጋር መልስ ልስጥው። እኔ ማለት የፈለኩት የኢትዮጵያ አብዛኛው ለማለት ነው። አልጨረሰም ይመለሳል። ግን ምን መሰለ ያው እሱ እንትን አደረገው እንጂ እኔ የህወሓት ትንሽ ልገልጽልህ አስቤ ነበር። እሱ ጀምሮታል እንጂ አስቤ ነበር። እኔም ልዩነቱ መንገር የፈለኩት ህወሓት ብሎ ሲናገሩ ማለት ነው። አንተም እንዳልከው እንደማንም ፓርቲ እንዳልሆነ ቀጥለሉ አሁን ከዛለ ቢሐሲበን የረሞ በዛዕባት ያዝተባለ ስለዚህ ስለ ቲፒኤልኤፍ አብዛኛው የኢትዮጵያ ህዝብ አብረን እንደነው ያ ሁሉ 27 ዓመት 30 ዓመት 40 ዓመት ያለበት ፓርቲ 50 ዓመት ሆኗል ቲፒኤልኤፍ ከተመሰረተ። እስካሁን ግን በቃ የዚህ ፓርቲ ምስጢር የማይገባቸው ጥላቻ ያለው ህዝብ ነው አብዛኛው ያለው ኢትዮጵያ ውስጥ። የትግራይ የቲፒኤልኤፍ ማምከንም ማክሰንም ማጥፋትም ማውረድም ያለበት የትግራይ ህዝብና የትግራይ ህዝብ ባለቤት ስለሆነ ብቻ ነው። አብሶሉት ፓወር ያለው እሱ ነው፣ የትግራይ ህዝብ ነው። ፓርቲው እንዳለ ሆኖ ፓርቲው ህዝብ ነው። ምክንያቱም ወንድሜ አባቴ እህቶቼ እናቶቼ የመሰረቱ ፓርቲ ነው። ቢወርድም ቢለማም ቢቀጥልም እኛ ነው የምናወራው፣ እኛ ነው የምናጠፋው፣ እኛ ነው የምናከስመው። ባይቶና ይመጣል፣ ሳውሲያውያን ይመጣል ምናምን። የኢትዮጵያ ህዝብ ሁሌ ህወሓት ላይ የማይገባው ነገር ይሄ ነገር ነው። ህወሓት እናጠፋለን። ህወሓትና የትግራይ ህዝብ አንድ አይደለም።
ይላል አንድ ናቸው አሁን እኮ አሳይተዋል እንደሆነም ለምን ህዋት ለምን ተንቤን በረሃ ላይ ሄደ ተፈጠፍታ አልቀረም ህዝብ ስላለ የህዝብ ስለሆነ እኛ ሁሉ ጊዜ ማለት ነው በፍቅር ፈልገን ካልሆነ በግዴታ አንገታችን ረግጦ አስገድዶ የሚያስቀይረን ነገር ሁሌ እኛ ህልህኞች እልህ አለብን ይህ ነገር ነው ገብቷል እኛ የትግራይ ህዝብ እኛ እኮ በ72 ዓመተ ምህረት ትግራይ ነፃ ወጣ ነበረች 80 አካባቢ የትግራይ ልጆች እኮ ከጎንደር ከደብረ ታቦር እስከ አዲስ አበባ ወስዋት የከፈለው አይደለ በመንግስት ኃይለማር አራት የገቡት ያነ ቢሆን እኛ የትግራይ ህዝብ ኢትዮጵያ ለሁላችን ብሔረሰቦች አብረን ነፃ እንውጣ ከዚህ ዲክታተር መንግስት አውሬው መንግስቱ ኃይለማርያም ብለን ነው የትግራይ ታጋዮች ስንት ነው በአማራ ክልል ሰሜን ሸዋ ደብረ ታቦር አሁን ደብረ ሲና ደሴ ኮምቦልቻ መስዋዕት የከፈለ አዲስ አበባ ገባ ቢያንስ አዲስ አበባ ሲቀርብ ግድ አንዳንድ ቢወርድን ተቃቅለው ሊሆን ይችላሉ 73 ዓመት ወደ አዲስ አበባ ሲገባ ግን የትግራይ ክልል የትግራይ ልጆች ሁሉ ታንክም ባንኩ ሄዶ ተረክበዋል ባንኩ እንኳን ዜሮ ቢኖር ቢያንስ ግን አዲስ አበባ ነፃ የወጣት ከመንግስቱ ኃይለማርያም በትግራይ ልጆች ነበር አብረን አዲስ አበባ አንይዘን አብረን ገዛን ቻችን ገዛን አብረን አዲስ ኢትዮጵያ አዲስ አንመሰርት ሳይወጣ በፊት አብረን አንሆነን እኩልነት ሁሉም የሃይማኖት ነፃነት ብለን አንድ ላይ ሆነን 27 ዓመት ኢትዮጵያ በድህነት አረቋ ላይ የነበረች ሀገር ምን ላይ የምን ባቡር ነው የት ነበር ባቡር ኢትዮጵያ በድህነት ነው ዲስክለሪ ሴክስ ታርክ በድህነት ነበር አይደል ታቦ የለም ኢንዱስትሪ ቶ አባይ ግድብ ሃይድሮ ፓወር ስንት ነው ተከዜ እነዚህ ስኳር ፋብሪካዎች ኢትዮጵያ በዚህ እንደዚህ አልነበረችም የአንድ ሰው ገቢ መካከለኛው ገቢ በድሮ ጊዜ ዜሮ ነበር አሁን ስንት ነው የነበረው ከ4 ዓመት በፊት ቢያንስ $1,800 አይደለ አሁን ሰምን አለ ለምን ነው ትግራይ እንደዚህ ሆኖ የሚጠላው ለምን ነው የሚጠበሰው የትግራይ ልጅ ሰው እንደሱ እንዴት ተጠበሳል ምን አይነት ጥላቻ ነው አብረን አልኖርንም ወይ በጣም ይከብዳል አሁን ደርሶ ዛሬ ህዝብኛን አዝኖልን የትግራይ ጦርነት ተቃውሞ ሰላማዊ ሰልፍ ይወጣል ወይም ተቃውሞ ያደርጋል ብለን አንጠብቅም ከምን ላይ ቢያረጉም እና እንዴ ስማ ይሄ ጦርነት እኮ እኔው ማራ ነበር ወንድም እኔ ጥያቄ ነው ያልኩት ኤርትራ ሲደበድባት ኤርትራ ከኦማ ሀገር ይዛረበካል እስማኤል እኔ ያልኩት የኢትዮጵያ ህዝብ ተጠያቂ ነው አብሶ ዲያስፖራው ተጠያቂ የሙላችሁ እኮ በአገር ውስጥ ሰላማዊ ሰልፍ ይሄንን ድርጊት በትግራይ ላይ የተደረገው ጭፍጨፋ የኢትዮጵያ ብሔር ብሔረሰቦች በአሜሪካ በካናዳ በአውስትራሊያ በኢሮፕ ወጥተው ቢያንስ እንደ ህዝብ መቃወም ነበረበት ስለዚህ ካልተቃወመ እንደ ህዝብ ተጠያቂ ነኝ አብዛኛው ለማለት ፈልጌ ነው ሁለተኛ ይሄ ገብተኛል አባባል እኮ ገብተኛል አባባል አንተ ያልከው ነገር ገብተሃል እኛ ደግሞ እንደ ህዝብ ስትል ሁሉም ማለት ሀገሪቷ ያለ ህዝብ ሁሉ ይጠየቃል ማለት ነው ገብተሃል እኛ ደግሞ እኔ ደግሞ ምልህ ወጥቶ ማይናገር እድል ያላገኘ ቢያንስ ይኖራል ገብተሃል አይደለ ትግራዋይ ይዘኛል አይደል በጣም ፍትሃዊ ነው ሰው መበደል አይፈልግም ሁሉ ሰው እኛ ዝም ብለ በጅምላ የምንፈርጅ ህዝቦች አይደለም ገብተሃል አይደለ አሁን እኮ ስማ 100 ኪሎ ሜትር አይደለ የቀረው አዲስ አበባ ሲገባ ሰላም ብለን አይደል ተመለስ ነው እኛ እኮ በቀጠል የረገጥን አይደለም ደብረ ታቦር ደብረ ሲና ደረስነው አሁን የተዋጋን ልጆቻችን መስዋዕት የከፈልከው ነው ኮምቦልቻ ፋብሪካ እየተጠበቁ ልጆቻችን ይሞት ነበር ቲዲኤፎች ፋብሪካ እንዳይዘረፍ ሌባ ስለሆነ ህብረተሰቡ እዛ ያለ ሌባ
በስልክ ስልክ እንደጅነት እንደጅነት የሚያስብ ፕሮሰስ ነው ገብታ አይደለ ስለ ቲፒኤልኤፍ ሁሌ ማለት ስለሆነ ለመለስልኝ አው ስለ ቲፒኤልኤፍ አጋጣሚ እሱ ተናገረ እንጂ ምንም ነገር አስቤ ነበር የቲፒኤልኤፍ ግልጽ እንዲሆን ግልጽ እንዲሆን ያለበት ያ ቀጥል ቲፒኤልኤፍ በአሁኑ ሰዓት ቲፒኤልኤፍ ፓርቲ ሳይሆን የትግራይ መከላከያ ማለት ይችላል በአሁኑ ሰዓት በዚህ ጦርነት ምክንያት ማለት ነው በዚህ ጦርነት ምክንያት ቲፒኤልኤፍ እና የትግራይ ህዝብ መለየት አንችልም በቃ አንድ ሆነዋል ፓርቲ የሚባል ፖለቲካ የሚባል አልፏል አይቻልም ከዛ በፊት ግን ድሮማቻለ እዚህ ጋር ግልጽ ድሮማቻለ ልመለስ ገብቷል እኔ እንደ ጦርነቱ ከተጀመረ በኋላ የትግራይ ህዝብና የእንትኖች አንድ ሆኖ ምንድነው የሚሆነው በቃ ተዋይዶ ወደ ህዝባዊ ተለውጧል ከዛ በፊት ግን ቲፒኤልኤፍ ፓርቲ ነበር የትግራይ ህዝብ ነበር እንደማንኛው ፖለቲካ ነው የምናወራው ገባ ግን ፖለቲካ ነገር እዚህ ጋር አይደለ እኔ ደግሞ የምን ፖለቲካ ፓርቲ የምትለው አሁን እነ ሳልሳው በትግራይ አሁን ፓርቲዎች ሳልሳው ያለለ ባይቶና አለለ እነዚህ ፓርቲዎች ናቸው ተዋግተው እኛ እኮ ገብተዋል ቀዳማይ ወያኔ የሚባል ፓርቲ ድሮ ነበር ገብተዋል አይደለ እሱ አላስተካከለም ሰካ ሁለተኛው የተነሳው የህወሓት ገብተዋል አይደለ እኔ ነገር አስጨርሰኝ እኔ አንድ ጊዜ ፋታስ እሺ 83 ላይ ሲመጣ 1983 ወይንም እንደ አውሮፓ አቆጣጠር 91 ሲመጣ ቲፒኤልኤፍ ነበር ከዛም በኋላ በቲፒኤልኤፍ ነው የቀጠለው ኢትዮጵያን ሲመራ ሞን የነበረበት እንደ አይደለም ኢህአዴግ ፈጠረ ብቻው በመዝገብ የነበረበት እንደ ዲሞክራሲያዊ ፓርቲ ነው እንጂ እንደ ነፃነት ቦርድ የለበትም በ83 ኢትዮጵያ ብሔር ተባስቦ ነፃ አውጥቷል ከዛ የህዝብ ራሱ መቀጠል አልነበረበት እንደ ህጉ ብንሄድ ማለት ነው ወደ ውስጥ ትንትና ብንሄድ አሁኑ ግን በደርግ እንደ ደርግ ነው ከደርግ ወይም እንደ ኃይለ ሥላሴ ጊዜ ነው የተመለሰው ለዛ ቲፒኤልኤፍ ወደ ህዝባዊ ነው የተመለሰው ወደ ነፃ አውጭነት ነው የተመለሰው 27 አመት ግን ነፃ አውጭ አልነበረም ዲሞክራሲያዊ ፓርቲ ነው የሚባለው እንደ ህጉ ብንሄድ ማለት ነው አንድ ሀገር ጠቅላይ ሚኒስትር ቦታ ካገኘ በኋላ ነፃ አውጭ የሚባል ነገር የለም ከ83 እስከ 2020 ኃይለማርያም በነበረበት ሰዓት ድረስ ቲፒኤልኤፍ ስሙ ራሱ መለወጥ ነበረበት እንደ ህጉ ብንሄድ ግን አልለወጠም መራ ችግር የለው አሁን ግን ትክክለኛ ስሙ ቲፒኤልኤፍ ነው ያዘው ምንድነው የበሽታ የስም መለወጥ ነገር አሁን ብልጽግና ተባለ ተለወጠ በለጠቀች ያደግ ግን ዲክታተሩ ቢሆን እኛ እኮ በያደግ ዘመን ዲሞክራሲ ፉል ነበረ ገብቷል አይደል ሁሉም ጥፋት ነበረው እኛ እኮ የትግራይ ሆነን ራሱ እኛ እኮ ኃይል ለንም መንገድ የለንም እኛ እኮ እናውቃለን ገብቷል ችግራችን እናውቃለን ግን ሁሉ ጊዜ በስነ ስርዓት ነው እኛ የምንሄደው ገብቷል ስም መቀየር ዳር መቀየር ስማኝ ቶሎሳና ገብረ ክርስቶስ ስማቸው ቢቀየር እነዛና ፋጡማና ምናምን ቢባሉ ምንድነው ኮንሴፕቱ ምንድነው ምን ችግሩ ከስም ላይ ችግር አይደለም አሁን ብልጽግና አይደለ አላደ ምን አረስ ምን ያ አላህ ስማ ብልጽግና እኮኛ በህይወታችን ያየነው ሰው ተዘቅዝቆ ሲሰቀልና በህይወቱ ሳት ላይ ሲወረወር ነው አባቴ የትኛው ፕሮጀክት ነው ብልጽግና መጥቶ ይሰራል ብልጽግና ስሙ ደስ ይላል ኦኬ ብልጽግና በስም መቀየርና አለመቀየር አይደለም ዋናው ይዘታውና ፕሮግራሙ ነው አባቴ ገብቷል አይደለ ስም ቢቀየር ኢትዮጵያን እየመራ የትግራይ ነፃ አውጪ ግንባር ካለ 27 አመቱን ነው ኮምል ያ 27 ስማ ቲፒኤልኤፍ መራሽ ነበረ ፓወር ነበረው ግን እኩል ፓርቲዎች አገር አራት ኪሎ ብቻ አልነበረም ሁሉም በአንድ ላይ አራት ፓርቲ ነበሩ አጋር ፓርቲዎች ነበሩ አራቱ አውራ ፓርቲዎች
ኢትዮጵያን እየመሩ ነበር አጥቷል ኢትዮጵያን ኢትዮጵያን አልመራም ኢህአዴግ ማወቅ ያለብን ነገር ማለት ወደ ኋላው መለስ የለብንም እኔ ቲፒኤልኤፍ መራ ብዬ ሳወራ ሰምቼ ማላቀም እኔ ቪዲዮ ላይ በየክልሉ ደግሞ የክልል ያካሄደ ነበር ስለዚህ የአፋር እንደሱ የትግራይ እንደሱ ነበር ስለዚህ ብቻቸው የሚባል ነገር አልገዙም አሁን ግን ፕሮፓጋንዳ የተደረገ ግን ማክቱ በሙሉ አንተ ታውቃለህ ነገር አራቱ ኢህአዴግ አራቱ ናቸው አምስቱ ደግሞ ሌሎቹ ደግሞ ምን ነው የሚባሉ አጋር ይባላሉ ኢህአዴግ አልነበሩ ምን አፋር ሶማሌ ቤኒሻንጉል ምናምን እነዚህ አምስቱ ወንድም ማን ነበር ስማ ማልንገር ስማ ያደብኮ ህወሓትኮ 4 ኪሎ ገብቶ 73 ዓመት ድረስ ራሱ አገሪቱ ብቻውን ይመራት ነበር አሁንም ከመጨረሻ ላይ ማለት ነው ታንኩም ባንኩም ለቆ መቀለ የገባው ወታደራዊ መንግስት ነበር የገልብጦ አገሪቱ ልመራ ነበር አይደል ዲሞክራሲያዊ መሆን ነው የሚያስፈልግ እነዛ አሁን አጋር ምትላቸው አልነበሩም ራሱ አዲስ አበባ ሲገባ ወደና ፈቅዶ ያስገባቸው ናቸው ነውና አብረን እንደግ ነው ምን ነው ይሄ አዲስ ነገር አይደለም ገብቷል አውቃለሁ በሰራን ተከደናል ዋና ነው አርስት ተቀየረ ያሉ ናቸው አርስታችን ማለት ወደ አርስት ሌላ ሰው ቲፒኤልኤፍ ላይ ስማማው ብዙ ሰው ሊኖር ይችላል ስለ ቲፒኤልኤፍ ምንም እኔ ብዙ ጠለቅ ማለት አልፈልግም እና ላጠቃለ ነገር አሁን ኢትዮጵያ ህዝብ አሁንም አረፈደም ያለው ህብረተሰብ መውጣት ይችላል ሊቃወም ይችላል ግን አንዳንድ አሁን ወጣ ያለው የወጥ ነው የተናገረ ነው ግን እንደ ህዝብ ሁሉም መፈረጃ አይችልም ነው የኔ ነገር ነው ሐሳቤ ለማንኛውም አመሰግናለሁ አንተ ግን አመሰግናለሁ ቋንቋ ማለት የፈለኩት አገብጋቢ ስለ ቲፒኤልኤፍ እና ስለ ብልጽግና አይደለም አንገብጋቢ ጉዳይ እነሱ ሁለቱ መሳሪያ ይዘዋል እንደፈለገ ይደራረጉ እሱ ጉዳይ አይደለም እኛ ትግራይ ውስጥ ያሉ ንጹሃን ኢትዮጵያኖች የትግራይ ህዝብ የማዳን ጉዳይ ነው ውይይታችን የኔ ሐሳቤ ማለት እንደ ህዝብ እንደ ኢትዮጵያ ቲፒኤልኤፍ እና ይልቅ የትግራይ ህዝብ እንዴት ከረና ተጭን እናውጣ የሚል ኢትዮጵያ ህዝብ እዚህ ላይ መስራት አለበት አንድ ጠበቅ እንዳልካ አርስቱ ተቀየረ አሁን የፓርቲ እንኳን የፓርቲዎች ነገርስ አገር በመፍረስ ላይ ኢኮኖሚ በመድቀቅ ላይ ህዝብ በማጥፋት ላይ ነው ያለና እንዴት የኢትዮጵያ ህዝብ ለህዝቡ አልተከላከለም የኢትዮጵያ መንግስት ለህዝቡ እንዴት አልተከላከለም ማን ነው ወዳጅ ማን ነው ጠላት በሚለው ነው እንጂ ፓርቲ ስለ መንግስት እንኳን ስለ ፓርቲ ስለ መንግስትም ተስፋ ያስቆረጠ ጊዜ አገሪቱ ወደ መበታተን የደረሰችበት ጊዜ ስለ ወያኔ ስለ ኦኤልኤፍ ስለ ምናምን አሁን ምንም እኛም እንደ ተጋሩ ከኢትዮጵያውያን ምንም አንጠበቅም አሁን ከውጭ ሀገር ጠላት ሆነው የሚሆነውን የሚችሉትን ነገር አድርሰዋል መልአክ መጥቶ ቢናገርም አሁን ለኛ ለተጋሩ የሚመች ነው ምንሰራ ምክንያቱ አሁን እንተባበር የሚባል ያለ ጠላቱ የኛም የናንተም የሁሉም ነውና ላንተ ስራ ለራስህ ስትል ስራ ነው እያንዳንድሽ አለበለዚያ በትግራይ የሆነውን ነገር አሁን መስሎ ይሆናል ነገ ግን የቤትሽ እንደሚገባ ግን መዘንጋት የለብሽምና አሁን ነገሩን እንዴት ከዚህ ማዓት ለመውጣት ምን ስራ በሚለው ነው እንጂ ፓርቲ ስለ ወያኔ ስለ ሳልሳይ ወያኔ ስለ ትግራይ ፓርቲ ሸይጣን ፓርቲም ይምረጥ የራሱ እድል የራሱ ጉዳይ የራሱ ምርጫ ነው ለዚህ ነው ደግሞ መስዋዕት የሚከፈለው ያለ ደግሞ ለዚህ ነው ለነገሩ
ከዛች ከተበታተነች ተስፋ ከሌላት የሸይጣኖች ሀገር መኖር ማለት ከእንግዲህ ማለት በመሬት ሲኦል ያለባት መሬት ድሮም በውሸት የነበረች ሀገር ከዚህች ጋር የሚኖር ትግራዋይ አለ ብዬ ለሆዱ የተገዛ በቁሙ የጠፋ የሞተ ትግራዋይ ካልሆነ አይመስለኝም። ሀገራችን የድንጋይ ሀገር አይደለም ትግራይ። ድንጋይዋን ወደ ልማት ቀይረን እንኖራለን እና አሁን ለእያንዳንድሽ ቤት አጥር አድርግሽ እየመጣ ነው ነገሩ በሚለው ነው እንጂ አርዕስት ወጣችሁ ስለ ወያኔ እንደዚህ ነበር። ታሪክ አለፈ፣ ኢኮኖሚው ፈረሰ፣ ደቀቀ። አሁን የመኖርና ያለመኖር የትግራይ ህዝብ ብቻ ሳይሆን የእያንዳንዱ ኢትዮጵያዊ የሚባለው ስለሆነ የአሁኑ መውጫ መፈለግ ነው። እሺ፣ በጣም አሪፍ ጥሩ ነው። እናንተ ወደ እንትኑ አስገባሁን እንጂ እኔ ዋና ጠላቱ ስለመጣ ስለማከብር ነው አስገብቼ የተናገርነው። ለምን መሰለህ እኔ ሐሳቤ የነበረ የደሩ ላሰማውና በዛ ጉዳይ ነው ልናገር የፈለኩት። ስለዚህ በዚህ አጀንዳ እናውራሽ ደሩን አሰሚኝ በዛ ነው እኔ የፈለኩት። ለምን መሰለህ ዋና ጠላቱ የሚለው ያለው ለሁላችን የሚጠቅመን ነገር ስለሆነ እንጂ እኛ አሁን ወያኔ ነው ምንም እኛ ሁላችን ወያኔ ነን። ትግራዋይ በሙሉ እንዳለ ወያኔ ነው። ሰላም ሊዳና ይደሩህ ነስመዕናሞ ግን ሐሳብ ትልክ ተዛረኝ። ሰላም ያ አሁን እኔ ማለት የሚፈልገው ስለ ህዝብ ነው እንጂ ስለ ፓርቲ አይደለም። ያ ሁሉ ጊዜ ፓርቲ እኛ እንደሚሉት እንደነሱ መመሳሰል አያስፈልግም ባይነኝ። አሁን ስለ ህዝብ ደህንነት ነው የምናወራ ያለው። ስለ ትግራይ ሆነ ስለ ሌላ ብሔር ፓርቲ እና ህዝብ ሲጀመር ይለያል። በቃ የኔ አቋም ነው። ፓርቲ እና ህዝብ ይለያል። ፓርቲ የተባለበት ምክንያት አለ፣ ህዝብ የተባለበት ምክንያት አለ። ዝም ብለን አንገባም። ተደረገ በእኛ ፋንታሲ ሆን ነው ሱዓድ ምን መሰለሽ አንድ መጀመሪያ ለህወሓት መምታት አለብን ብለው ህግ ማስከበር አለብን ብለው ለህዝብ ትግራይ ስም ነው የተጠቀሙት እንጂ ለፓርቲ ፈልጎ አይደለም። ምክንያቱም አንድ ያው ይገባኛል ለህዝብና ለፓርቲ ለምን አለዩም እሱ እኔም ተናግሬያለሁ። ግን 10 ጊዜ ህዝብና ፓርቲ አነማሳቸው። በቃ አንድ ሀገር የራሱ ፓርቲ አለው፣ ክልል ይሁን ቀበሌ። ለምንድን ነው የምንደባለቀው? ለፓርቲ ነው ብሎ ምክንያት እንትን ብሎ ነው ህዝብ እየገደሉት ያሉት። ይሄ ይስማማኛል። ግን ፓርቲ እንደሰለጠነ እናስብ። ዝም ብለን እኔ ፓርቲ የሚያስበው እኔ አላውቅም። ፓርቲ የሚያስበው የትግራይ ፓርቲ አላማከረኝ። ስለ ህዝቤ ነው እየተናገርኩት ያለው። ስለ ህዝብ በቃ እንዴት ምግብ ያገኝ፣ እንዴት ከኢትዮጵያ ህዝብ ተስማምቶ ሰላም ያገኝ እንጂ ፓርቲ ስለነበር አይደል እንዴ ኢትዮጵያ ሙሉ የገዛይ ነበር። ለምንድን ነው የምንገባው? እንደ ተማረ ሰው እናስብ። ሁሉ ጊዜ አንድ ላይ ነክሰን ፓርቲ እኔ ይሄን ነገር አይገባኝም። አንድ ነገር መንገድ መክፈት አለብን። 10 ጊዜ ዝም ብለን አንማሳሰብ። ዳውሳና ጠፊያ ማሳሰብ በቃ ከትግራይ የወጡ ሰውም ቢሆኑ ፓርቲ ናቸው። ፓርቲ የተባሉበት ምክንያት አለበት። እኔ የትግራይ ተወላጅ ነኝ። ስለዚህ የትግራይ ህዝብ እንዲወደኝ ወይ እንዲጠላኝ ብዬ ምክንያት አያስፈልግም። እውነቱ መናገር አለ። ፓርቲ የሚባል ምክንያት አለበት። ጥሩ እየሰራ ነው፣ መጥፎ እየሰራ ነው፣ እሱ ህዝብ ነው የሚፈርደው። ከዛ በኋላ ደግሞ እኔ እንጃ ብቻ 27 ዓመት ፓርቲ ሲባል ነበር። ይሄ ፓርቲ ኦኬ አለ። ፓርቲ ግን ይሄ የሚያክል ጥፋት አልተሰራም በኢትዮጵያ። በቃ ኢትዮጵያኖች የምትሰሩት ያላችሁ ስህተት ነው። ይሄ ያስማማኛል። ግን ፓርቲና ህዝብ እናት የምታስበውና ፓርቲ የሚያስበው እኩል አይደለም። እናቴ ሲቪል ናት፣ ፓርቲ የራሱ የቻለ ፓርቲ በቃ አለቀ። ስለዚህ ስለ ህዝብ ደህንነት እናውራው። ስለ ፓርቲ እየመለሳችሁ እኔ የተናገርኩት ይሄንን ነው። እስካሁን እኮ እስቲ ስለ ፓርቲ ትተን የትግራይን ህዝብ እንዴት እናድን ላይ እናውራ። ሌላ ናይደሩ ከስማይ ነው። አሁን በዛ ብናተኩር ነገ ተጠያቂ ነን። ያለፈው አለፈ። ቂሙም እንደዛ ነው። እሺ
የኤርትራ ህዝብ ሲገባ የነበረ እዛ ሰላይ ሆኖ ማን ነው ያስገባው? አማርኛ ጣርቶ የሄደው ወደ አዲስ አበባ የት ነው? መቀሌ አይደለ እንዴ? ለምንድን ነው ፓርቲ እና ህዝቡም እንደ ህዝብ መፈረጃ አለብን፣ ፓርቲም እንደ ፓርቲ አለ። ስለዚህ አመሰግናለሁ። ሷል እሺ አመሰግናለሁ። ተለያየ ሀሳብ ነው ያለም እንደምታየው ማለት ነው። እኛ ግን ዋና ማወቅ ያለብን ምንድነው ማን ነው በዚህ መሃል ገብቶ ኦኬ የትግራይ መንግስት በይ ያለ ነው። የትግራይ መንግስት በህዝብ የተመረጠ ስለሆነ አሁንም እንደ መንግስት ነው የሚለው ያለው። አዎ ትክክል ነው። ምክንያቱም ዋና ጦርነት የመጣ ምንድነው ምርጫ አላደርግም አሁን ሲል አብይ አህመድ ትግራይ መንግስት ክልል ደግሞ እኛ ማድረግ አለብን። እኛ የህግ ለዲሞክራሲ የተሰራ የተቀመጠው ከኢትዮጵያ አብሮ ለመኖር ራሱ የተወሰነው ማለት ነው በዚህ ህግ ለመሄድ ነው። ሁሉም የየራሱ ክልል ምርጫ ማድረግ አለበት። መንግስትም ራሱ የዋናው የመሃሉ ደግሞ ማድረግ አለበት። አብይ አህመድ ንጉስ ነው መሆን ያለብን እና ግዴታ ምርጫ አላረግም ብሎ ምክንያት ኮሮና ምናምን ብሎ አደረገ ማለት ነው። ህዝብ ትግራይ ደግሞ ወሰነ እኛ መምረጥ እንፈልጋለን። ምክንያቱ በፊት እንዳለው ወንድማችን የትግራይ ህዝብ 17 አመት ተታግሎ ለናጻነቱ መምረጥ ለፓርቲው መምረጥ ለመንግስት መምረጥ ነው የተታገለ እንጂ ለምንድን ነው የተታገለ? አንድ ሌላ ሰው መጥቶ በህይወት ሊወስንለት አይደለም። ስለዚህ ቢሆንም 17 አመት ተታግሎ ከሌላ የተበደለ ህዝብ ስለሆነ አብረን እንኑር ብሎ ነው የኖረ ከኢትዮጵያ ብሔረሰብ እንጂ አይገናኝም እኮ አይተዋወቅም። ኢትዮጵያ በፊት ከሌሎች ህዝብ ከሌሎች መንግስቶች እንደዚህ በኃይል ሲገዛቸው ትግራይ ህዝብ አብዛኛው ብዙ እንትና ግንኙነት እንደዚህ አልነበረም እንዳሁኑ ማለት ነው። አሁን እኮ ነው ኢትዮጵያ ህዝብ በሙሉ በጋብቻ በመተዋወቅ በንግድ ከጫፍ እስከ ጫፍ የተዋወቀ ለጉብኝት ሲሄድ በሁሉ የሄደ እንጂ የት ይታወቅ ነበር? አይታወቅም። እንዲሁም በጋብቻ ራሱ አብዛኛው ጊዜ ምናልባት ከአማራ ጋር ትግሬ ምናምን ከኤርትራ ይጋቡ ነበር እንጂ ብዙ ከሌላ አልነበረም። አሁንም ግን ከሁሉ ሰው ተግባብተዋል። ከኦሮሞ ተጋባ ማለት ጋብቻ ማለት ነው። ከስልጤ ከሌላም ሁሉ ሰው በጣም ተቀራርበዋል። እና በአሁኑ የተቀራረበው ሰዓት እንደዚህ ሲፈጸም ግን ህዝብ ምንም ሪአክሽን ሳያርግ እነዚህ ለምን እንደዚህ ማለት በሰብአውነት ቆሞ እንዴት እንደዚህ ይደረግ? እነዚህ ድምጻችን ይሰማ እነዚህ ሼኾች ኡስታዞች ዝም ያሉበት ሰዓት እኮ ነው። እንዴት ብሎ እንደሱ ይሆናል? ስለዚህ እኛ ማወቅ ያለብን ዋና ጠላታችን ማን ነው እንደዚህ የሰራብን ማወቅ አለብን። በእናትህ ያወራችሁት ነገር እኮ እስካሁን እኔ ያወራሁት ነገር ነው። እስካሁን ያወራሁት ነገር እኔ ሌላ ነገር አይደለም። የሻዕቢያ መንግስት ይልቅ ኡስታዶች ሼኾች ኢትዮጵያ ህዝብ የትግራይ ህዝብ ሲያልቅ ዝም ብሎ እያየ ሰብአዊነት አልተሰማውም። የትግራይ ሁለተኛ ህዝብ ከመውቀስ የኛን ህዝብ እንውቀስ ቢቆል መናገር ያስፈልግ። ዞሮ መጨረሻው እርሱ ደግሞ ኤርትራ ነው ባንደኝነት የፈረጃችሁት። እኔ ደግሞ የኢትዮጵያን ህዝብ ነው ባንደኝነት የፈረጅኩት። ኤርትራኖች ወንድማሞችን አይደለንም፣ ጎረቤት ነን። እኛ መቀየም ያለብን ለእናንተ ጎረቤት ሊሆን ይችላሉ። ለኛ ግን አብረን ከነሱ ጋር ተታግለን ደርግ ያወደምነው ነን። አብረን ሻዕቢያና ህወሓት ሆኖ አብረው የሰሩ በቋንቋ በደም የምንገናኝ ህዝብ ናቸው። እንዲሁም ለኔ ደግሞ የኤርትራ ደምነት ከኛ ጋር ነው የበለጠ መፈረጅ ያለብን። ለምን እነሱ በሁለት መሃል ገብተው አሁን እኛ ራሱ ከኢትዮጵያ እንደ ኢትዮጵያኖች እኛ እያለን ሰላም እያለን መጥተው በእኛ ጥላቻ ሊፈጠር ያደረጉ እነሱ ናቸው። እነሱ እኮ ማን ነው አንዴ ሰላም ሰላም صاحبتي ሰላም كما يدحلو تكاتلنا لها እሺ
تزارب يا أبناء الدكتور أول حتى بيلك أمانة كان بزار تلين جن لمكره وندمي أنت سمعني إيشي سلام وندمي أنا هون إني يصنع حسب ስለደገፍ ኩና በዛ ላይ ትንሽ አስተያየት ለመስጠት ነው ግን አንቺ እንዳልሽው ኢሳያስ ጀምር የትግራይ ትልቁ ጠላት ነው በዛ የትግራይ ብቻ ሳይሆን የመላ ኢትዮጵያ ጠላት ነው ቢያውቁ ኑሮ ኢትዮጵያ እንድትበታተን ኢትዮጵያ እንድትፈርስ ኢትዮጵያ አደጋ ላይ እንድትወድቅ ትልቁን ሚና የተጫወተው 20 አመት 25 አመት በላይ አንድ ጊዜ በአልሸባብ በሶማሊያ አድርጎ አንድ ጊዜ በግንቦት ሰባት ወደ ኤርትራ ያስገባ ምናምን ያደረገ የቻለውን ሁሉ ኢትዮጵያን ለማፈራረስ የቻለውን ሁሉ ሲያደርግ ነው የቆየው መጨረሻ ላይ ደግሞ ተሳካለት የኢትዮጵያ መንግስትና የኢትዮጵያ ምሁራን ተወያዮች ጋብዞት ወደ ኢትዮጵያ አስገቡት የራሳቸው ለዘመናት ከነሱ ጋር የኖረውን ህዝብ እንደ ህዝብ እንዲጨፈጭፈውና 30 አመት ሙሉ የተሰራውን ሀብት የህዝብ ሀብት ወርሶና ቃጥሎ አውድሞ እንዲሄድ ጋብዞት አስገብቷል ሲገባም አልገባም እየተባለ እየተከራከረ ከመቶ በላይ ፐርሰንት እርግጠኞች ነን ወደ ትግራይ የኤርትራ መንግስት አልገባም እያሉ ለዓለም እየዋሹ ይህን ያህል ግፍ ሲፈጽም ቆይተዋል እና ኢሳያስ የታወቀ የትግራይ ጠላት ነው የኢሳያስ ብቻ ሳይሆን ሻዕቢያ በሙሉ የህዝብ ድጋፍም አለው ህዝቡም ጭምር ሙሉ ለሙሉ ለህዝብ እንኳን ባንል የአብዛኛው ህዝብ ከሻዕቢያ ጋር ሆኖ ትግራይ እንድትወድምና ትግራይ እንድትሆን የቻሉትን ሁሉ አድርጓል በዛ ላይ ደግሞ የኢትዮጵያ ህዝብም ሙሉ ለሙሉ አይደለም በተለይ አብዛኛው የኦሮሞ ህዝብ ውጭ ያለውና ውስጥ ያለው የትግራይ አሁን በትግራይ ላይ እየተፈጸመ ያለው ነገር የሚቃወሙ ብዙዎች አሉ በጣም እናመሰግናለን በዚህ አሁንም በዛ ገጣ በጣም እየተታገሉ ከኛ ጋር ስለሆነ ለዛ ነው ያናነሰናቸው እንጂ ሰዎች ናቸው በጣም ትግራይ ተወላጅ በመሆኔ የራሴ በግሌ ማለት ነው እና የኢትዮጵያ ህዝብ ሸህም አልቀረም የጳጳስም አልቀረም ተዋናይ የፊልም አክተሮችም አልቀሩም ዘፋኝም አልቀረም ማን ይቀራል አይደለም ምንድነው የሚሮጡ አዎ ኃይለ ማርያም ማን ነው የሚባል ስትገድለው በስማም ያልክ ክርስቲያን በስማም ያልክ ግደለው አስላማይ ሙስሊም ይሆንክ ደግሞ ቢስሚላህ ያልክ ግደለው ይሄ ሰው አይደለም እያሉ ስንት የጥላቻ ንግግር እየተናገሩ ምንም የማውቀው ህዝብ እያሳሰቱ ያን ይህ ጉድ እስከሚፈጸም ደርሷል አሁን ቅርብ ጊዜ ወንድማችን ተገድሎ ተቃጥሎ ሲገደል ያ ሁሉ ህዝብ ከቦ እየተከታተለ የነበረው ሁሉ ታጣቂ አይደለም ህዝብን ጭምር ነው ህዝብን ጭምር የትግራይ ልጅ እንደ አውሬ ተቆጥሮ በኢትዮጵያ ለዘመናቱ አብሮ እንዳልኖረ ክርስቲያን እንዳልሆነ ሙስሊም እንዳልሆነ ሰው እንዳልሆነ ከሃይማኖት በላይ ሰዋዊነት የሚባል ነገር ሰው እንዳልሆነ እንደ አውሬ ተቆጥሮ እንዲህ ያለ ግፍ በትግራይ ህዝብ ላይ ተፈጽሟል ይሄ ደግሞ ህዝቡም ሙሉ ለመላው ህዝብ አላለም አብዛኛው ህዝብ ግን አብይ ብቻውን አይደለም አብይ አንድ ሰው ነው አብይ ብቻውን አይደለም አብይና በተለይ የአማራ ኤሊት በተለይ ከአብይ በኋላ የአማራ ኤሊት ተጨምሮበት እነዚህ ናቸው ዋናው የጦርነት ባለቤቶችም የአማራ ኤሊትና አብይና ኢሳያስ አፈወርቅና የኤርትራ መንግስት ናቸው ሌሎቹ አላወቁም እንጂ ዛሬ እኛ ላይ ይሄ ሁሉ ጭቆና እየደረሰ ነው ነገ በእነሱ ላይ ነው ያቃሉ ኦሮሞቹ ወንድሞቻችን አብዛኞቹ ስለማውቁ የጭቆና እንትን ስለሚያውቁ ያ ጭቆና የሚረዳቸው በጣም እያገዙን ነው በጣም ነው የምናመሰግናቸው ለነሱ እና የኢትዮጵያ ህዝብን ከዚህ ነፃ አይደለም አብዛኛው ህዝብ ነፃ አይደለም ሃይማኖት መሪም እንኳን አይደለም ሊቃወሙት ይሄ በሰው ላይ እየተፈጸመ ያለው ነገር ትክክል አይደለም
ተው እንዳይሳይሉ እየደገፉ ነው የወጡት እየደገፉ መስቀል እየያዙ ታቦት እየያዙ የሙስሊም ሃይማኖት አባቶችም አልቀሩም የክርስትና ሃይማኖቶችም አልቀሩም ፓስተሮች የሚባሉት ደግሞ የወታደር ልብስ እየለበሱ በየስብከቶቹ በየአዳራሹ ትንቢት አይተናል አብይ ሲያሸንፍ አይተናል አብይ እንዲህ አይተናል እንዲህ እያሉ ለትግራይ ህዝብ ከመድረገጽ ለማጥፋት ያ ሁሉ ነገር እያካሄዱ ነው ግን እግዚአብሔር ነው የፈጠረን እግዚአብሔር ነው ሁሉም የሚፈጽመው እኛ ግን ለነጻነታችን ለማንም አሳልፈን አንሰጥም አባቶቻችን ሲሰጡ አልነበሩም እኛም የአባቶቻችን ልጆች ነን ለማንም ህዝብ መበደል ፍላጎት የለንም የራሳችን ነጻነት ግን ለማንም አሳልፈን አንሰጥም ይሄ የማይቀር ነገር ነው የነበረ ነው አሁን የሚቀጥለው ሰው በመሆናችን ግን አብረን ያ ሁሉ አመታት አብረን እንዳልኖርን ህዝብ አሁን ህዝብ ነው በየአዲስ አበባ በየከተማዎች እያስጠቀሙ እዚህ ጁንታ አለ እዚህ ትግራይ አለ እያሉ አሳልፎ የሰጡት ህዝብ ነው ህዝብ ጁንታ አለ እያሉ አሳልፎ ንብረታቸውን እየተለቀመ ሌሎች ደግሞ ወደ እስር ቤት እየተወረወሩ የነበረው በኢትዮጵያ ህዝብ ነው መላው ህዝብ አላልኩም የኢትዮጵያ ህዝብ ነው ግን አብዛኛው ህዝብ እና የዚህ ባለ ጦርነት ያንዱ ለማድረግ የምንችል ጦርነት አይደለም በተለይ ባለቤቶቹ ኢሳያስ አፈወርቅና የኤርትራ መንግስትና የአማራ ኤሊትና አብይ አህመድ ነው እና በጣም ያሳዝናል ወንድሜ ደግሞ በጣም እጋራለሁ ያንተ ሐሳብ በጣም እጋራለሁ እና በሚታረገው ፍትሃውነትህ ደግሞ በጣም ላመሰግን እፈልጋለሁ እና ኡስታዝ አመሰግናለሁ እሺ አመሰግናለሁ እሺ ኡስታዝ እዚህ ጋር ትንሽ ግልጽ ላድርግልኝ ብዙ ሰው ስለ ጸጉሬንም ያው እንትን ስለነበረ ብዙ ሰው አዲስ እንዳልባቸው እኔ ስለ ትግራይ ህዝብ ሐሳቡ ደግፎሃል አብዛኛው ያንተ ሐሳብ እየደገፉ ናቸው እኔ እንደ ፓርቲ አይደለም እንደ ትግራይ ህዝብ ከመጀመሪያው በጠዋቱ ማንም ገና ተጋሩ ለማለት ተውና ይሄንን ለማለት ሰው በሚፈራበት ሰዓት ማለት ነው እኛ በብዙ ቋንቋ እርሶ ያቁኛል ማለት ነው አዲስ እንዳይሆንባቸው ብዬ ነው ስከራከር የነበረ ሰው ነው አሁን አይደለም እኔ አሁን ወጥቼ አሁን ጦርነቱ እዚህ ደረጃ ሲደርስ ወይንም የትግራይ ህዝብ ከተበተነ በኋላ ወይንም የጦርነት አስከፊነት እዚህ ደረጃ ሳይሆን እኔ በጠዋቱም በሚሊዮን የሚቆጠር ሰው ህዝብ እየተቃወመኝ የትግራይ ህዝብ እና መንግስት የትግራይ መንግስትና የትግራይ ህዝብ ጦርነት ላይ መለየት አለባቸው አስታውሳለሁ አብረን ስንወጣ አንተም ፖለቲከኛ አይደለህም እኔም ፖለቲከኛ አይደለሁም ተባብለን ታስታውሳለህ እኛ ለህዝብ ነው የወጣን ለህዝብ ነው ድጋፋችን እንጂ ለምን እንደዚህ ይሆናል ብለን ያስታውሳል ያ አሁን እኔ ኢትዮጵያኖችን ስል ምን አይነቶቹን ለህዝቡ እንትን ለማድረግ ፈልጋለሁ ኢትዮጵያኖች አሁን ኢትዮጵያኖች ማን ናቸው ብንል በአሁኑ ጊዜ ማን ነው ኢትዮጵያ ቢባል ሌሎች ብሔረሰቦች ምንም ማይመስላቸው የአንድ ቋንቋ የበላይነት የአንድ ሃይማኖት የበላይነት የሚያንጸባርቁ ነው ኢትዮጵያኖች የሚባሉት ሰው እንዲገባው ነው ሌሎቹማ ኡጋዴንም አያም ሶማሊያ ነው የሚለው ኦሮሞም ኦሮሚያ ነው የሚለው ከኦሮሞም የተወሰነ አለ የዚህ ስርዓት አቀንቃኝ ከሚኒሊክም አንስቶ እስካሁን ድረስ ከትግሬም እንውሰደው ማን ነው እዚህ ተቋሚ ፓርቲዎች ማን ነው ስሙ ጋሽማር ይሄ የሚሉት ማን ነው ስሙ አስታውስኝ እሺ አዲስ አበባ ላይ ተቀምጦ ማን ነው በርሄ ነው ምናምን የሚሉት ይሄ የእንትን ፓርቲ እስከንደር አላስታውስም የትግራይ ፓርቲዎች እዛ ልጅቷ ራሷ ውጭ ሀገር ሄዳ ዞራ እንትን እንትኑ ማናት ሄርሜላ ማናት ስሙ አባቷ ስም ጠፍቶብኝ አረጋዊ መሰለኝ ኦኬ አረጋዊ በቃ እና አረጋዊም እኮ የነዚህ አቀንቃኝ ናቸው የኢትዮጵያ አቀንቃኝ የትላንት የአንድ የስርዓት አቀንቃኝ
ኢትዮጵያኖችን ብላቸው እነዛን ለማለት ፈልጌ ነው እንጂ እንደ ባዶ እግርን ገጠር ውስጥ የሚሄድና ውሃ ኦሮሞም ይሁን አማራም ይሁን ሌላም ብሄር ይሁን ባዶ እግሩን እየሄደ ሚሊሻው ያዘዘውን የሚያረጋውን አይደለም እኔ አንኑ ህዝቡ እንዲገባው ማለት ነው እኔ ማለት የፈለኩት ከተሜ ቀመስና የነዚህ አለክላፊዎችና የውጭ የዲሲና የዩሮፕ ያሉትን ኢትዮጵያኖች የሚሉት ኢትዮጵያን እንወክላለን እኛ እንጂ ሌላው ኢትዮጵያ አይደለም የሚሉት ለነሱ ነው ተጠያቂ ለማለት የፈለኩት እንጂ ሌላ አማራም ሆኖ ምንም ማያውቅ አለ በቃ ትእዛዝ ተሰጥቶ ግፋ ብለው እንትን የሚል አለ ለማለት ይገባናል ለዛ እኮ ነው ያልኩት በፊት 17 አመት ተታግሎ ትግራዋይ ለዛ ምስኪን ሰው ስላለ ከሱ ጋር መኖር እንችላለን እኛም ተበድለናል እነሱም ተበድለዋል ስለዚህ አብረን መኖር እንችላለን ብሎ ነው ከተቀበለ ለዛ ነው እንጂ ለነዚህ ደርጎችማ እስር ቤት ገብተው እኮ ሳይገደሉ ነው የወጡ በዛ ሰዓት ህዋት ገዳይ ቢሆን በዛ ሰዓት ይገድላቸው ነበር ስንት ጊዜ እጃቸው የሰጡት ተመልሰው እኮ ነው አሁን እንደገና የገደሉ በደርግ ጊዜ የነበሩ እኮ ነው እነ ባጫ ደበሌ እነ ሌሎች ምንም የሚባሉ እኮ በፊት ነፃ የወጡ ከትግራይ ሊዶ እንደገና እየመጡ ያሉ ናቸው ስለዚህ እኛ ህዝብ ስለ እንደኛ ብለን ስለምናስበው ፍትሃዊ ስለሆነ ትግራዋይ እንጂ እንደሱ አይደረግም ነበር ጭካኔ ቢኖረው ትግራዋይ እንደዚህ አይሆንም ነበር በዚህ ሰዓት ይሄን ችግር አይወርደውም ነበር ግጭቱ ጥሉ ከትግራይ ከኢሊቱ ጋርና ከስርዓቱ ጋር ነው እንጂ ከአማራ ንጹሃን ህዝብ ጋር አለመሆኑን አረጋግጧል አንዴ ላስገባ አንዴ ሰላም እንዴት አመሻችሁ ሰላም ተዘይ ማለት ምን መሰለህ ያው ወንድሜ ያው ሐሳብን ትንሽ እደግፈዋለሁ ያው ትንሽ ምን ትንበለህ ብዬ ነው እና ምን መሰለህ አንተ በትክክል አንድ ኢትዮጵያው ሆነህ ነው የምትናገረው ያለው ሁላችንም ማለት ነው አሁን ምን መሰለህ የኢትዮጵያ ህዝብ መጀመሪያ ወጊያው መጀመሪያ ከ3 አመት በፊት ሁሉ ነገር ተዛጋግቶበት ስንት ሳይታወቅ ችግር ሲደርስበት የነበረ የትግራይ ህዝብ ነው መንገድ እየዘጉ የሆነ ነገር እንዳያልፍ የአንበጣ ይሄ ምንድነው አንበጣ ነው የሚባለው እሱን መድኃኒት እንኳን እንዳይገባ እንትን ሲያረጉ ነበሩ አይገባም ብለው እና ውጊያው ጀምሮ እነሱ ነው ጀማሪዎች ብለው እንትን አሳልፈው ሰጡን እሺ ችግር የለው ደግሞ የኢትዮጵያ ህዝብ እኮ ተው የቤተክርስቲያን ሰዎችና የሙስሊም ሸኽን ሁሉ ማለት ነው ይሄ ተው ውጊያው ጥሩ አይደለም ይሄ ልጆች እናቶች ያለቅሳሉ እንዲህ ይሆናሉ ሀገር ትወድማለች ብሎ ቢያስጠነቅቁ ኑሮ ይሄንን የትግራይ ህዝብ እንዲህ አይጎዳም ነበር ግን ህዝቡን ፍላጎት አለው የትግራይ ህዝብ እንዲጠፋም ፍላጎት አለው እነሱ ተው ቢሉ ያው ይተው ነበር ሁሉ ሰው ያው በቃ ተረጋግተው እንደዚህ ነው ብሎ እየቀዘቀዘ ይሄድ ነበር ይተው ነበር ግን እነሱ በኋላ የሻዕቢያ ሰራዊት አድርገው የትግራይን ህዝብ አስጨፈጨፉ ያው ገደሉ የሚወሰድም ወሰዱ አዎ የኢትዮጵያ ህዝብ ትልቅ አስተዋጽኦ ያደረገ ህዝብ ነው ከመከላከያ ጎን ቆማለሁ ብሎ የትግራይ ህዝብ አስጨፈጭፏል ይሄ ትልቅ ስህተት ነው በዛን ሰዓት እኛ የትግራይ ህዝብ እንዲጎዳ አንፈልግም እንዲህ ብሎ ሰላማዊ ሰልፍ ቢወጡ ኖሮ ሁሉ እነዚህ የአማራን ይሁን የምንም ይሁን እሊቶች እንደዚህ ቢቀርኑ ኖሮ ይሄንን ነገር አይደርስም ነበር ግን እነሱም ፈለጉ ፍላጎታቸው ነው ደግሞ በደሩ ትንሽ ልስጥ አዎ ይሄ ኢትዮጵያ ወደዚህ ማትወጣበት የከተታት የኤርትራ ሰራዊትና ኤርትራ ነው የኤርትራ መንግስት ነው እሱ ባይገባ ኑሮ ሀገሪቱ አትታመስም ነበር ምናልባት አሁን የትግራይ ስቃይ ሊያልቅ ይችላል የአማራ ግን ይሄ የሰውዬ ገብቶ ምን እንደምንያረግ ያው ቀጣይ ነው እና ያለን መቼም ይሄ ያንልም እና የኢትዮጵያ የዚህ ሁሉ ትልቁ ችግር ደግሞ ጠንሳሹ የኤርትራ ሰራዊት ጌም ኦቨር ያለ የትግራይን ለመጉዳት ከአብይ አህመድ ተመሻጥሮና ከህዝቡ ደጋፊዎቹ የአማራ እሊቶች እንደዚህ ያደረገ አሁን
ዶሩ ያለው ትክክል ነው። የኢትዮጵያ እነዚህ ድሮ አሁን አይደለም የሚሉ የነበረ ድሮ እናንተ በፖለቲካችን አትግቡ ቢሉ ኑሮ የትግራይ ህዝብም እንዲህ አይጎዳም ነበር። አሁን እኮ ራሳቸው ራሳቸው በችግር ኤርትራኖች በኢትዮጵያ ገብተው ማት ሲያረጉ ሲያዩ ግዴታ የሚባል ነገር ነው ያ። አዎ ምን መሰለሽ እነሱ እኮ ከዚህ ሀገር ብር ይላክላቸው ቁጭ ብለው ይበላሉ ተከራይቶ ምን ብለው ተዝናንቶ የሚኖር እኮ ኤርትራዊ ብቻ ነው። የሀገር እኮ እየተጎዳች ነው። የኢትዮጵያ ህዝብ እኮ በኑሮ ውድነት እኮ እየተጎዳ ነው። እዩ እነሱ ግን ከዚህ ቤተሰቦቻቸው ብር ይልካሉ። እነሱ እነዚህ ተሐዊል እየሰሩ ብር ያስተላለፉ የሀገሪቷ ተቆጣጥረዋታል እኮ በትዊተር ብታይ እኛ እኮ አገሪቷ ተቆጣጥረናታል ብለው እያወሩ ነበር በቀደም። እንግዲህ እነዚህ ክፋታቸው ለምን ኢትዮጵያ ማፍራስ ስራታቸው የትግራይ ህዝብ ሳይሆን የኤርትራ መንግስት ነው ኢትዮጵያን ለማፍረስ የሚሰራ ያለው። ሐቁ ይሄ ነው እና አመሰግናለሁ። እሺ አመሰግናለሁ። ያ አሁን እስኪ የዶሩ ትንሽ ንስማና በዛ እናገርበታለን። ምክንያቱም ዋና ርስቴ በዛ ስለሆነ ሳንጨርስ በዛ ብንነጋገር ደስ ይለኛል። ኦኬ ጥሩ ነው። ትክክል ነው። የኤርትራ መንግስትማ ጠላታችን ነው። ተስማምተናል። እኛ መፍትሄ ከፈለግንም እኮ አሁን እኮ ጠላታችን ማወቅ አለብን። ዝም ብለን እኛ አሁን ኢትዮጵያ የተደረገ የሆነ ሆኖ አሁን አንድ አመት ምናምን ሆኗል። እኛ የራሳችን ውሳኔ ነው የሚኖረን ለእኛ እንደተጋሩ ማለት ነው። ኢትዮጵያ በፊት ዳሩን እያዳመጥን እንትናን አስገቢ ውስጥ አባ ጅርማ ራያ የሚለው አስገቢ እያለ የት አለ? አባ ጅርማ ራያ አባ ጅርማ ራያ ሁለት ሶስታችን መግባት እንችላለን። አምስት ያስገባሉ እኮ ተቀይሯል እኮ ተቀይረዋል። እሺ እኔ አላውቅም። ሁለት መስሎኛል። እስኪ የላክንለት ነው። ምናልባት አንተ እንዳትወጣ ኖ አምስት ሰው ነው አንድ ላይ እንወያያለን። ፌስቡክ ተሳስተ እስኪ አስገብቼዋለሁ። ከገባ ይገባል። ፎሎው መንካት አለበት። ፎሎው ካልነካ መግባት አይችልም። እኔ ልኬለታለሁ። አላውቅም እንግዲህ ፎሎው መንካት አለበት። ላይክ ማድረግ አለበት።
ውለታ ነው እንደዛ አይነት ባለ ውለታዎች ሲሞቱ እኔ ያሳዝነኛል ገባሽ አገሪቷ ቢከት ዋናው ውጭ ጉዳይ ሚኒስትር ላይ ሆኖ ይሰራ የነበረ ሰው ነው የእሱ አማማት አሁን ትክክል አይደለም እንደዛ ገለው እንደዛ እንደ ቁሻሻ ማድረግ ይሰማል
በረሃብ በጥማት ከኖራችሁ ምን አገባን እኛ ደግሞ በረሃብ
ህዝብ ትግራይ እየሞተ ነው አሁንም ምን ትላላችሁ ነው ጥያቄ ለእናንተ በዛ ይቀራል አመሰግናለሁ ለሁሉ መጣችሁ እዚህ የተከፋላችሁ ነው የሚባል ወይ ደግሞ የተናገራችሁ እዚህ ሐሳብ የሰጣችሁ በሙሉ የመጣችሁ አመሰግናለሁ እንዳልኳችሁ ስንት ጊዜ ሆኖ አማርኛ ሳልናገር እንደውም እየረሳሁት ነው ማለት ይቻላል ምክንያቱም ሁሌ ስትናገርበት ጥሩ ይሆናል እንደገና ስትጠፋ ደግሞ መርሳት ይመጣል ነፃነት ያ ትግራይ ከጀሙና አይፈጥም ያ ትክክል ጸላተና እንጸልኦም ማለት ነው ጠላታችን በአማራም ነው በኤርትራም ነው እያለ ነው ወንድማችን ትክክል ኤርትራ is our enemies ያ ኤርትራ is our enemies ራያ ኪዳን በትክክል